ኩበት እየሰበሰብኩላቸው አንዴ እራት ይሰጡኛል ማታ። ወታደሮቹ ደነገጡ። ምክንያቱም ከዛ እስር ቤት የሚወጣ ሰው የለም ያን ጊዜ። በሳምንት 50 ሰው ይገደላል ልጆች። የመጀመሪያው 5 ዓመቴ አባቴ ትልቅ ሀብታሞች ከሚባሉ ሰዎች አዲስ አበባ ካሉት አንዱ ነበረ። በሶስተኛው ቀን ጧት ተነሱ ሲወጡ አሁንም አስተካክላለሁ ሻንጣዬን ትምህርት ቤት ለመሄድ። ስትወልድ ወንድ ይሁን ሴት መሆኑን አጣርተህ ንገረኝና እኔ እንደሆንኩ አባቱን እነግርሃለሁ ይሉታል። አንተ እስረኛ ነህ ወይ አለኝ። አዎ እስረኛ ነኝ አልኩት። እጄን ያዘና አንድ ቁጥር ሄደ። ሴቶቹን እዚህ ነው የወለዳችሁት ይሄ ልጅ ወይስ እስረኛ ነው? አይ እስረኛ ነው አሉ። አሻም ውድ የአሻም ፕሮግራም ተከታታይ ወዳጆቻችን እንደተለመደው ዛሬ በአሻማና አርጅናው ጋር ፕሮግራማችን እንግዳ አድርገን ያቀረብንላችሁ አዲል ኢብኑ ሐርሐር ይባላል። አዲል ኢብኑ ሐርሐር በሁለመናው ለየት ያለ ሰው ነው። በውልደቱ የሐርሐር ተወላጅ የሆኑት አባቱ ከሶማሊያ ተልኳቸው ሲመለሱ ያገኟት እናታቸው ወይንሸት በሸዋሮቢት ጓደኛቸው ቤት ፍቅር ተመስርቶ ሳይታወቅ የተረገዘው አዲል በሀበሻ ወግ ሀሁ ብሎ ፊደል ቆጥሮ ዳዊት ደግሞ ጥሩ ሁኔታ ላይ እንዳለ የዘር ሐረጉን አረብነቱን የሚያውቅ የአባቱ ወዳጅ ዘመድ ደግሞ አንተ አረብና የታዋቂ ሙስሊም ዝርያ ነህ በማለት መማር ያለብህ ቁርአን ነው ብሎ ወደ ቁርአን ትምህርት ቤት አስገባው። የዚህ ድብልቅ ማንነት ውጤት የሆነው አዲል በ5 ዓመቱ አባቱ ሞተበት። ከአስቸጋሪ የኑሮ ችግር ለማደግ ቢዳረግም ንባብን፣ ትምህርትን የሚወድ ቀጫጫ ሰውነትና አቋም፣ ፈጣን ጭንቅላት ያለው ተማሪ ሆነ። የአባቱ ወዳጆች ገፋፍተውት ወደ የመን ሄደ። እህቶቹን ተቀላቅሎ ከሀበሻዊ ማንነቱ የተለየ አረባዊ ማንነትን ለመላመድ እንደ አዲስ ሆነበት። በቀለሙ ጥቁርነት፣ በቋንቋው አለመጥራት የተነሳ አረብ ነው አይደለም፣ ሀበሻ ነው አይደለም ውዝግብ ገባ። ሕይወቱ በጫና ተሞላች። በስኮላርሺፕ አሜሪካን ረግጦ በኮምፒውተር ሳይንስ በቢዝነስ ማኔጅመንት የመጀመሪያ ዲግሪና የሁለተኛ ዲግሪ ትምህርቶቹን ያጠናቀቀው አዲል ለ30 ጊዜ የማራቶን ሩጫ ተሳታፊ ሆኗል። ውጤታማ ስሙን በኦሎምፒክ ሩጫ ላይ ለመትከል በቅቷል። በርካታ ተራሮችን ሲወጣ ሲወርድ ለ3 ጊዜ ያህል ክሊማንጃሮን ወጥቷል። ሕይወቱን በ3 ምዕራፍ ከፋፍሎ ወደ ህትመት ለውጦታል። ማይ ሲልቨር ላይኒንግ፣ ቱ ሃቭ ነቲንግ፣ ሆፕ ኢን ዘ ስካይ በሚል የእንግሊዝኛ የተጻፉ ሲሆን በአማርኛና በአረብኛ ተተርጉመው ቀርበዋል። ርዕሱም ባዶነት፣ የተስፋ ጭላንጭል ፍለጋ በሚል ርዕስ ተተርጉመው ቀርበዋል። አዲል ልበ ሙሉ ድብልቅ ማንነት፣ ኩሩ ሀበሻ፣ ኩሩ የመኒ፣ ኩሩ ፈረንጅ ሆኖ የኖረውን የአድቬንቸር የተሞላበትን ህይወት ልምድ ሊያካፍለን በአናርጅናው ጋር መንበሩ ላይ በኩራት ተሰይሟል። አዘጋጅቼ ያቀረብኩላችሁ እኔ መሐመድ ጣሃ ነኝ። ተከታተሉ። እኔ እንግዲህ የተወለድኩበትን ዘመኑን ይንገሩኝ እንጂ እስከ 5-6 ዓመት እስከሚሆን ድረስ አታውቀውም። እና እንጀምር ካልን አባቴ የውጭ ሀገር ሰው ነው፣ ኢትዮጵያዊ አይደለም። እዚህ ሀገር የመጣው እንግሊዞች ጣሊያንን ለማስወጣት ወታደር ሆኖ የመጣ ነው። ወታደር ኖሮ የኖረ ነው። የመን ውስጥም ሞምባሳ ኬንያ የነበረ ሰው ነው። እና ስሙ ማጂድ ይባላል። ማጂድ ብን ሐርሐራ ማለት ብን ማለት በኒ አምር እንደምትሉት አይነት በኒ ሁሴን በኒ ማለት የልጅ ወይም የደጋ ልጅ፣ የቆላ ልጅ፣ የከሌ ልጅ እንደማለት ነው። የዘር ስም ነው። ብን ሐርሐራ እሱ ማጂድ ይባላል። እዚህ ሀገር መጥቶ በሶማሌ በኩል ነው የገቡት የመጀመሪያ ወታደሮቹ። ምክንያቱም ሶማሌ አካባቢ የነበሩ የጣሊያን ወታደሮች ነበሩ እና ጣሊያኖቹ ከወጡ በኋላ ጅጅጋ ድሬዳዋ አካባቢ ስራ ነበረው እና በነጭ ነው ዓመተ ምህረቶቹን ማውቃቸው። በ40 አካባቢ እዛ ነበረ። በ1940 መጨረሻ ላይ ወደ አዲስ አበባ ተዛወረ እና እዚህ አዲስ አበባ ከመጣ በኋላ ጓደኛው ቤት ልጅ የምታሳድግ ሴት ነበረች። 15 ዓመት ልጅ ወይንሸት ትባላለች። ከሷ ተገናኝተው እንዴት ዝርዝሩን ባይነግሩኝም እኔን አረገዘች። 15 ዓመት ልጅ ሆና እሷ ወይንሸት ትባላለች። ኢትዮጵያዊ ነች። ወደ ሸዋሮቢት የሚባል አካባቢ ነው አገሯ እና እኔ መንገዱንም ሰፈሩንም አላውቀውም፣ ግን ያን ነው የማውቀው። እና አወላለዴ እንግዲህ የሁለት ሃይማኖት፣ የሁለት ዘር፣ የሁለት በቀይ ባህር የተከፋፈሉ አገሮች ካሉ ሁለት ሰዎች የተፈጠርኩ ነኝ።
መጀመሪያ ያን ጊዜ የነበረውን ባህል፣ ሃይማኖት፣ ያስተሳሰብ የህብረተሰቡን አይምሮ መጥቀስ ያስፈልጋል። ለምን በዛ ዘመን ውስጥ ክርስቲያን የሆነች ሴት ልጅ ከአረብ ከእስላም መውለድ በጣም ነውር ነው። በዛ ላይ የእድሜ ልዩነት አለ እና ያ ቤተሰብ ውስጥ ችግር ፈጥሮ ነበረ። እንዳረገዘች የምትሰራባቸው ቤተሰቦች የቤቷ ባለቤት ከባሏ ያረገዘች መስሏት ነበር እና ባልየውን አስቁማ በቁርአን አስምላው ይቺ ልጅ ያረገዘችበት አንተ ጉዳይ አለበት ሲል ከኔ አይደለም ይላል። ከሷን ሲጠይቋት ከሷ አይደለም ከጓደኛቸው ነው ትላለች። እሱ ኤደን ነበረ የመን ያን ጊዜ። ይጽፉለትና ልጅቷ አርግዛለች ቤት የምትሰራው ልጅና እስቲ ያረጋግጥልን አባት መሆንህን በአንተ ጉዳይ ነው ወይ ሲሉት አይ ይወረድ አለ፣ አስወርዱ አለ። አይ 5 ወር ስላለፋት ማስወረዱ ችግር ይፈጥራል እና እሱን እንኳን ምንችል አይመስለኝም ሲሉት ስትወልድ ወንድ ይሁን ሴት መሆኑን አጣርተህ ንገረኝና እኔ እንደሆንኩ አባቱ እነግርሃለሁ ይሉታል። ሲመለስ ደብዳቤ ድሮ ጊዜ እንዳሁን ኢሜል የለም እና አንድ ደብዳቤ ከኤደን ወደ የመን ለመመላለስ 6 ሳምንት ይፈልጋል እና መልሰው ሲጽፉለት የ7 ወር ልጅ ሆና ነው የተወለድኩት እኔ 2 ወር ቀድሜ ነው እና ጽፈውለት ወንድ ወለደች ሲሉት እቺ ፍየል ነች ወይ በ6 ወር የምትወልደው ብሎ ጻፈ። አይ የ7 ወር ልጅ ነው ወንድ ነው ሲሉት አይ ልጄ ነው ብሎ ተቀብሎ መጣ። ምንድነው የሚያሳየህ? የ7 ወር ልጅ መወለድ ማአት ይወለዳል። ወንድ ሁላችሁም ወንዶች ናችሁ። ግን ያዛ ዘመን የነበረው አስተሳሰብ ለሴት ዝቅተኝነት፣ ሴት በሆን ኖሮ ይቀበለኛል ወይ እና ወንድ በመሆኔ ተቀበለኝ እና እናቴ ሞተች ቀን የተወለድኩት አያቴ እና ይሄ የተለየ ያደርገዋል። ዘመኑን አይተ ነው። አሁን ዛሬ እስላምና ክርስቲያን ተጋብተውም ባይጋባም ልጅ ቢወለድ እንደዛ ጊዜ ተጋነን አይሆንም። የዛሬ 60 ዓመት ያ ትልቅ ነውር ነው በእኛ በዚህ ህብረተሰብ ውስጥ እና ከዛ ልጁ መሆኑን ከተቀበለ በኋላ እናቴ አብራ መኖር ጀመረች ከሱ ጋር 2 ዓመት ተኩል ያህል ኖራለች። ሌላም ልጅ ወልዷል። ግን ስለሞተ በልጅነቱ መጽሐፍ ውስጥ አላስገባ ነውም። ሌላ ልጅ ከኔ ታነሸ ያነሰ ተወልዶ ነበረ። ከ2 ዓመት ተኩል በኋላ ሌላ አረብ ሴት አገባ እና እኔ እንጀራ እናቴ ጋር ኖርኩ ከሱ ጋራ። የመጀመሪያው 5 ዓመቴ አባቴ ትልቅ ሀብታሞች ከሚባሉ ሰዎች አዲስ አበባ ካሉት አንዱ ነበረ እና ምግቤ ልብሴ የሚመጣው ከየመን ከኤደን ነበረ። የእንግሊዞች እንትን ስለነበረ ኑሮ ጥሩ ነበረ እና የ5 ዓመት ተኩል እንዳልኩ ሞተ። በድንገት ነው የሞተው። የ55 ዓመት ሆነው እናቴ አቅም ስላልነበራት በእኔ ስም የተገዛ መሬትና ምናምን ቤት ስለነበረ እሱን ውክልናውን እና እኔን ለወንድሟ ሰጠች። ለወንድሟ ስትሰጥ እንግዲህ አንተ በህይወቱ ውስጥ ደክሜ ያልሰራህበት ገንዘብ አይቀመጥም ካንተ ጋር አልደክምክበትም እና ገንዘቡንም እኔንም መያዝ አልቻለም ሰውየው። ገንዘቡ ሲጠፋ አፍሮ ሸሸ። ናዝሬት ነበርኩኝ ከሱ ጋር። እሱ ሸሽቶ ሲሄድ ቤት ውስጥ ብቻዬን ጥሎኝ ሄደ እና መጽሐፉ ላይ ተጠቅሷል። መንገድ ላይ ነበርኩኝ ያን ጊዜ እና ከ8 እስከ 10 ዓመት ተኩል ኦልሞስት 2 ዓመት 3 ዓመት ያህል ሐሙስ ገበያ እየዞርኩ የሚቦቆሎ ድንች እየሰረኩኝ ምን ያልኩ የኖርኩበት ጊዜ ነበረ በልጅነቴ እና በድንገት ነው አክስቴ አግኝታኝ አዲስ አበባ መልሳ አመጣች። አዎ እኔ እንግዲህ አንተ ልጅ ሆነ አንድ ነገር ሲያጋጥምህ አዋቂ ስላልሆንክ ላለመሞት ዛሬ መብላት አለብኝ ብለህ እንጂ ኑር የለብህም፣ አይምሮ ውስጥ ነውር የለብህም። እና በአይምሮ የማስበው ነገር ቢኖር ሰው የለኝም እና እንዴት ልኖር ነው? የት ነው ገንዘብ የሚመጣው? ምግብ ከየት ነው የሚመጣው? ማብሰል አታውቅም። እና የቤት መጥረቢያ ምናምን የቤት እቃ እየሸጥኩኝ እሱ ስለሌለ መኖር ጀመርኩኝ። ምግብ ሳይኖር በቃ አንድ አርቄ የሚሰጡ ወይዘሮ አበበች የሚባሉ ቤቱ ታሸገና እሳቸው ወሰዱኝ እና ኩበት እየሰበሰብኩላቸው አንዴ እራት ይሰጡኛል ማታ እና ከእሳቸው ጋር እየኖርኩኝ በጣም ችግር ላይ ነበርኩኝ እና ያን ጊዜ
አለመሞቴ ነው ትልቁ ነገር የሚታየኝ እንጂ መራቤን መደህየቴን አላስበውም ነበረ። እና አሁን ነው ያንን የዛ ልጅን ሁኔታ ሳስበው ዛሬ ያሳዝነኛል። ያ ልጅ ያኔ እዛ ችግር ላይ እንዳለሁ ግን በጣም የማስበው ነገር ቢኖር መቼ ነው ራት የሚመጣው፣ መቼ ነው ምሳ የሚመጣ ነው እንጂ ከምሳ አርፌ የዛሬ ሳምንት ምን ይሆናል የሚል ርቀት ሀሳብ አልነበረኝም። ምክንያቱም እንደ እንስሳ ነበር የምትኖረው። እንስሳ አታስብም፣ እንትን የላትም። ለነገ ለተነገ ወዲያ የሚሆን አስተሳሰብ አልነበረኝም። እንደዛም በሆን እማር ነበረ። ናዝሬት ውስጥ ይሁዳዊ ነው አማርኛ ያስተማረኝ ግዕዝ እና የሆነ የይሁዳዊ ድሮ ምን ይሉታል ብሉ ኪዳን ነው የሚባለው። አዎ ቄስ ትምህርት ቤት ነው። ይሁዳዊ ነው ሰውየው እና 80 መጽሐፎች ናቸው። 80ዎቹ ውስጥ 43ቱን አስነብቦኝ ነው የሚቀረውን አታንብባልኝ የክርስቲያኖች ነው አለ። ከሰዓት በኋላ ደግሞ ዑመር ባሸርሃል የሚባል የመኒ ሐድረሚ ቁርአን ያስነብበኝ ነበር እና በቀን ውስጥ ሁለቱንም ሃይማኖትና ሁለቱንም ቋንቋ አብሬ ነበር መማር የነበረው። ይሄ ዳዊት ያስደግመኛል፣ ያኛው ቁርአን ያስጠናል። አዎ አንዱ የኛን ይለኛል፣ ያም የኛን ይለኛል። እኔ ልዩነቱንም አላውቀውም፣ ዝም ብዬ ማር ነበር ሁለቱንም እና አዎ ብዙ ጠቀመኝ እንደዛ መማሬ። ምክንያቱም ቁርአን በአይምሮ ውስጥ ማስታወስ አለብህ እና አይምሮውን ይለጥጠዋል፣ ይስበዋል እና ለትምህርት ለሌላ ነገር አይምሮዬን ያጠነከረብኝ ያ ይመስለኛል። ሁለቱንም በአንድ ጊዜ መማር ይሄ መጽሐፍ ቅዱሱ ብሉይ ኪዳን ምን ነው የምትሉ በአማርኛ ዳዊት ነው። አዎ የይሁዳዊ ዳዊት ነው። እኔ ይሁዳዊ ነኝ ይለኛል ሰውየው። እኔ ይሁዳዊ ምን እንደሆነ አላውቅም ያን ጊዜ። አሁን ነው እንዴት ታስታውሳለህ ልጅ ነበርክ ትለኛል አይደለም። 10 ዓመት ሲሞላኝ አክስቴ አመጣችኝ ወደ አዲስ አበባ እና የሆነ የማይሆን ነገር ማየት ሲጀምር መጽሐፍ ስለነበረኝ ክስ ለማቅረብ መቆጨቴን ለሰው መናገር አልቻልኩም። ወንድም የለኝም፣ እህት የለኝም፣ እናት የለኝም፣ አባት የለኝም እና መጽሐፍ ጀመርኩኝ። የሚሆነኝን ያደረጉኝን ነገሮች ሁሉ በየቀኑ ጽፋለሁ እና ያ ጻጻፍ አንድ ቀን መጽሐፍ ይሆናል፣ አንድ ቀን ሰብስቤው አንድ ነገር አደርገዋለሁ ብዬ አላስብኩም። እኔ ግን ቁጭቴን ነበር የምጽፈው፣ ቅያሜን ነበር የምጽፈው፣ ህመሜን ነበር የምጽፈው። ስጽፍ ደግሞ ሰው እንዳያገኝብኝ አንተ ስምህ መሐመድ ከሆነ ስምህን ቀይረውና አበበ ከሆነ ስሙን ቀይረውና አረብኛ አማርኛ የቀላቀልኩ ጽፋለሁ። ምክንያቱም የሚያነባቸው ሰው ሁለቱንም ቋንቋ ማወቅ አለበት። አለበል ሚስጥር ይታወቅብኛል። እደበላልቀው ነበር እና እንደዛ እጽፍ ነበረ። የ10 ዓመት ልጅ ሆኜ አዲስ አበባ ከመጣሁ በኋላ ነው። የአዲስ አበባ የመጣሁበትን ምክንያት የዘመድ ሰው አደጋ መኪና ደርሶበት አጎቴን ፍለጋ ሲመጣ እኔ ገበጣ መንገድ ላይ እጫወታለሁ እና በድንገት ነው ያ ሰው እዛ የመጣው። መንገድ ላይ መሆኔን አውቆ እናቴንና አክስቴን ጠርቶ ይሄ ልጅ መንገድ ላይ ነው ያለው እና ሞቶ ልጅ አለን ብላችሁ እንዳታለቅሱ ሲሏት አክስቴ ብር ብላ መጣች እና አይታኝ አሳዝኛት ወደ አዲስ አበባ ይዛኝ መጣች እና ከእሷ ጋር ነው ከኢትዮጵያ እስከመውጣ ድረስ ከእሷ ጋር ነው የኖርኩት አዲስ አበባ ውስጥ እስከ 16 ዓመት 15 ጨርሼ 16 ስገባ ከእሷ ጋር ነበርኩኝ እና የአባቴ ጓደኛ ነበረ። በአጋጣሚ ከትምህርት ቤት ኢዮቤልዩ ቤተ መንግስት ግቢ ውስጥ ነው የተማርኩት። ከትምህርት ቤት ስወጣ ዚነት ልብስ ማጠቢያ የሚባል መስቀል አደባባይ ፊት ለፊት የነበረ ሰው ነበረ እና እኔ ጣሊያናዊ ይሁን ግሪክ ይሁን ነጭ ነው፣ ረዘም ያለ ሰው ነው። ቀዥቃዣም ነገረኛም ሆንክ ስለሆንኩ ይመስለኛል ገባሁና ምን ታጥባላችሁ አልኩት። ምን ትፈልጋለህ፣ ምን ታረጋለህ ሲለኝ አማርኛው የአማርኛ አይደለም የአረብ አረብኛ ነው፣ የአረብ አማርኛ ነው። የራሱ ቋንቋ ለመሆኑ ነው እና ሂድ አለኝ። ሂድ ሲለኝ ቴሌፎን መጮህ ጀመረች። ብድግ አድርገው በአረብኛና በፈረንሳይኛ ያወራል። እኔ ያን ጊዜ ጠበቅኩት። በእጁ ሂድ ይለኛል፣ አልሄድኩም። ሲጨርስ እኔ አረብኛ እናገራለሁ አልኩት
እና ስሜ እንደዚህ ይባላል የከሌ ልጅ ነኝ በአረብኛ። አዎ ለማን እንግዲህ ለጉራም ይሆናል አረብኛ ማወቄን ለማሳወቅ ነው። ሰውየው ዝም ብሎ አየኝ። ከማጠቢያው ይሄ ምንድነው ካውንተር ምን እንደምትሉት ይሄ ልብስ ከሚቀበልበት ልብስ የሚቀበሉበት ጠረጴዛ አለ አይደለም? ከኋላው ወጣና ማን አልከኝ አለኝ። የማጂድ ልጅ ነኝ አልኩት። እናትህ ማን ነች አለኝ። ወይንሸት ነች አልኩት። ዝም አላየና ስም አባትን አውቀዋለሁ ጓደኛዬ ነበር አለ። ምንድነው ይሄ አባቴን የሚያውቅ ሰው? ገረመኝ። አሁን ስራ ስለሚበዛብኝ ነገና አለኝ። ከዛ ተደናበርኩ። ከሱቁ ስወጣ እኔ አባቴን በትክክል አላውቀውም። የ5 ዓመት ልጅ ነኝ። ይሄ ሰውዬ ወይ ውጣ ያለኝ እንደው አባትን አውቃለሁ ነገ ያለኝ እንደ ሊያባረረኝ ነው እያልኩ ልተኛ አልቻልኩም። ሌሊቱን በሙሉ የቤት ሰራተኛዋ ልጅ ወተት አመጣለሁ ጠዋት። የቤት ሰራተኛዋ ልጅ ውሃ ፈሰሰችብኝ እንድነሳ። ተነሳሁ። ወተት አመጣው፣ የሾላ ወተት። ትምህርት ቤት ሄጄ ትምህርት እንደጨረስኩ እሱ ጋር ሄድኩኝ። ሲሄድ የአባቴ ፎቶግራፍ አለው ከልጆቹ ጋራ። ይሄ አባትህ ነው አለኝ። እኔ አባቴን ትንሽ ነው የማስታውሰው ልጅ ሆኜ። ያን ቀን የመጀመሪያ ጊዜ በፎቶግራፍ አባቴን በትክክል ያየሁ። እነኚህ ስለው እቺ እህቴ ነች ፎዚያ ትባላለች። ይሄ ወንድም ነው ሁሴን። ይሄ ሰውዬ አሊ ኸሊል ይባላል፣ ህንዳዊ ነው። አባት ጋር ይሰራ ነበር አለ። የት ነው ያሉት ስለው የመን ነው ያሉት። እና ይጠይቀኝ ጀመር። የት ነበርክ? አባት ከሞተ በኋላ ጠፋህብን። ከእናት ጋር ነው ያለው አለኝ። አይ እናቴ ጋር አልኖርኩም፣ አጎቴ ጋር ነበርኩ፣ ናዝሬት ነበርኩ። አሁን አዲስ አበባ መጥቻለሁ ብዬ ዝርዝር አልሰጠሁትም። እንግዲህ ብቅ እያልክ ጠይቀኝ ና አለኝ። ትምህርት ቤት እዛ ስለሆነ ብቅ ላለሁኝ። ከዛ ወሬ የጀመረ ስለ አባቴ ስለ ዘሬ ያስጠናኝ ጀመረ። 14 ዓመት እያለሁኝ እስር ቤት ገባሁኝ። የሰፈር ኢህአፓ ምናምን የሚባል ነገር 2-3 ጊዜ ስሳሰር ፈራ። እኔ እንግዲህ ያው እንዳልኩ ወረቀት ላይ አተኩራለሁ። ትምህርት ላይ የአላህ የእግዚአብሔር ስጦታ አለኝ እና እኔ አሁን ለምን ጎበዝ ተማርኩ ብዬ ሳስብ ምናልባት ይሄ ይሁዳዊና ሼኹ ያስተማሩኝ ጥብቅ አስተምር ከአቅሜ በላይ እንዳስብ ከአቅሜ በላይ እንዳነብ ያደረገ መሰለኝ። በዛም የእግዚአብሔር ስጦታ አለ አንዳንድ ጊዜ ሳታውቀው። እና ሰፈር ውስጥ ያሉ ልጆች እጅ ጽሁፌቴ ስለነበረ አንብቤ ቶሎ ጨርሳለሁ መጽሐፍ። በ2 ቀን ጨርሳለሁ መጽሐፍ። ከነሱ ጋራ ወረቀት ተሸከም በትን አሉኝና ተያዝኩኝ። ከባድ ማዕከላዊ ከባድ ወንጀል እዛ ቤት ተወረወርኩኝ። ሰውየው አሁን አገኘሁት በቴሌፎን። ሻምበል ነው ተሾመ የሚባል ሰው አሁን ሊያገናኝ ነው ፈልጋለሁ ላየው ነው። እሱ አላፊ ነበረና ሽንት ቤት ስንሄድ አይቶኝ ጠራኝ። አንተ ና አለኝ። እኔ ደንግጬ ጠጋላለሁ። አንተ እስረኛ ነህ ወይ አለኝ። አዎ እስረኛ ነኝ አልኩት። እጄን ያዘና 1 ቁጥር ሄደ። ሴቶቹን እዚህ ነው የወለዳችሁት ይሄ ልጅ ወይስ እስረኛ ነው? አይ እስረኛ ነው አሉት። አየኝና ስንት ዓመት ነው አለኝ። 14 ዓመቴ ነው። ስንት ወርህ ነው እዚህ እስር ቤት? ወደ 4 ወር ሊሞላኝ ነው አልኩት። 4 ወር እንደዚህ ሆነኛል። በኋላ እጄን አነሳ። ጸጉር ላይ እዚህ ጸጉር የለም አለ። እንዴ እኔ ጸጉር እዚህ ውስጥ መኖሩን አላውቅም ነበር፣ ልጅ ነበርኩኝ። ጸጉር የለም አለ። በ3ኛው ቀን ጠራኝና ሂድ ብሎ አባረረኝ ከእስር ቤት። ከእስር ቤት ወጥቼ መንገዱን ሳየው አላውቀውም፣ የት ሰፈር እንዳለሁ አላውቅም። መልሼ ሳንኳኳ ወታደሮቹ ደነገጡ። ምክንያቱም ከዛ እስር ቤት የሚወጣ ሰው የለም ያን ጊዜ። በሳምንት 50 ሰው ይገደላል ልጆች። ውጣ ተብለህ ለምን ትመለሳለህ ሲሉኝ ጋሼን ላናግራቸው ፈልጋለሁ። ገረማቸው። ተመልሼ ገባሁ እሱ ጋር። የት ሰፈር እንዳለሁ አላውቅም፣ እንዴት ልሂድ አልኩት። የት ነው ሰፈርህ አለኝ። የአክስቴ ቤት ጎፋ መዞሪያ ገብርኤል ጎፋ መዞሪያ ስለው ቄራ ብትደርስ ቤትህ ትደርሳለህ አለኝ። አዎ እደርሳለሁ አልኩት። እዚች ጋር ገባና 15 ሳንቲ ሰጠኝና ከእስር ቤቱ ስትወጣ ስትወርድ ባስ መቆሚያ ያለ የ6 ቁጥር እሱን ይዘህ አትውጣ፣ ቄራ መጨረሻ ስትደርስ ውረድ። እሄዳለሁ ደርሳለሁ ብለሃል።
አዎ ደርሳለሁ ቤት አልኩት። ለቀቀኝ። አሁን ጽፌዋለሁ መጽሐፉ ላይ ስሙን ብቻ ነው ተሾመ ማለትን ነው ማስታውሰው። አሁን አበራ ለማ የሚባል ሰው አፈላልገው ኮሎኔሎቹ ምናምን ብሎ አሁን በነፍሱ አለ ሰውየው። እስቲ አመሰግናለሁ ብዬ አነጋግረዋለሁ ብያለሁኝ። እስር ቤትም ታስሬያለሁ። በዛ ጉዳይ ነው የገባሁት እንጂ ስለ ፖለቲካ ብዙ ነገር አላቅም ነበረ። የአጋጣሚ እስረኛ ነኝ። ኦኬ ትምህርት ቤት እንግዲህ ናዝሬት እንዳልኩ የቄስ አስተማሪ ይሁዳዊ ከሰዓት በኋላ አረብ መስጊድ ውስጥ ያስተምረኝ ነበረ። አዲስ አበባ ስመጣ ኢዩቤልዩ ውስጥ የታመመ ልጅ ነበረ። ቤተ መንግስት ቤተሰቦች ናቸው እዛ የሚማሩት። አክስቴ የታመመ ልጅ መሆኑ ስሰማ የእሱ ምትክ ገባው። ተማሪው ከተመለሰ እኔ መባረር ነበረብኝ። የታመመ ልጅ ነው አልመጣም። ሴት ይሁን ወንድ አላውቅም። ገባሁኝ። እዛ ተማርኩ። ጎፋ ሰፈር ስንሄድ ግን ትምህርት ቤት መግባት ስላልቻልኩኝ የጎረቤት ልጅ ያለፈው አመቱን ሰርቲፊኬቱን ፍሮጅለ ምንድን ነው ዘይፎ ነው ምንድን ነው ተዝይፍ በአማርኛ ስሜን ቀይሮ ሰርቲፊኬቱን ምንድን ነው ፍሮጅለንት ነው በአማርኛ አላውቅም እንደሆነ ፍሮጅለንት አድርጎ አሰልፎኝ ትምህርት ቤት ገባሁኝ። ትምህርት ላይ ሁሉ ጊዜ ጎበዝ ነኝ እና ጎበዝ መሆኔን እንኳን እኔ አላውቀውም። የማስታውሰው ምንድን ነው ወንዶች ካላስኮረስከን እንመታሃለን ይላሉ። ሴቶች ልጆች ግን ዳቦ ቆሎ ወይም ብስኩት ከቤት ያመጡና በጨዋታ አባብለው እንዴት ጥሩ ልጅ ነህ አንተ ምናምን እንደው ይሁን ትንሽ ይሰጡህና ቆየት ብለው ባክስቲችን ነገር ዳኝ ይለዋል። ሴቶች በብልሃት ነው ምረዳቸው። ወንዱ ግን ያስፈራራኝ ነበረ እና ትምህርት ቤት በጣም ደህና ነኝ። ትምህርት ቤት የምወደው ብዙ ጊዜ አስተማሪዎቹ ክብር ስለሚሰጡኝ ነው። ጎበዝ ትባላለህ፣ ቤት ውስጥ ይቆጡሃል፣ እዛም መንገደኛ ነህ። ግን ትምህርት ቤት ውስጥ አስተማሪዎች ጥሩ ተማሪ ሲያገኙ ሞራል ይደግፉሃል እና ትምህርቴን ወደው ነበር። ትምህርቴ እኔ እንኳን ከሌላ እሻላለሁ ባልልም አስተማሪዎች ወዱኝ ነበረ። አዎ እንግዲህ እንዳልኩህ ብዙ ታሪክ አለ ኢትዮጵያ ውስጥ እንዳለው። መጽሐፍ ምረቃ ላይ አንድ ነጭ ጸጉር ያራ ሴትዮ ቁጭ ብላ ነበር። ተሳው እንደሆነ አባቴ አረብ መሆኑን የደህና ሰው ልጅ መሆኔን ስሰማ ከአክስቴ ጋር መጣላት ጀመርኩ። ልቤ ያበጠ አስቸገርኳትና ከቤት ተጣልቼ ሊስትሮ መሆን ጀምሬ ነበር እና ሊስትሮ እሷ ታፍራለች። ሊስትሮ በመሆኔ መንገድ ላይ 1-2 ቀን አደርኩ። ቱቦ ይሄ ኮንክሪት ቱቦ ምን እንደምትሉት ማደር ሲጀምር ሀሰን የሚባል ጉራጌ ልጅ ነበር ሊስትሮ። እስቲ እዚህ ጠጅ ቤት እናንተ ቤት ልተኛ ስለው አይኛ ትንሽ ኪዮስክ ነው ያለችን እኔና አባቴ እንተኛበታለን እንትን የለም አለኝ። ምንድነው ክፍት ቦታ ብዙ የለንም አለኝ እና ቱቦ ውስጥ ገባና በካርቶን ይሸፍነኛል። ብርዱ አልቻልኩትም ስለው እዚህ ቤት ጠጅ ቤት ያሉ ሰዎች እስቲ ጠይቃቸው አለኝ እና አቶ አባ ይባላሉ። ገባሁኝ ቤታቸው እና ማታ እዚህ ማደር እችላለሁ ወይ አልኳቸው። አዩኝና ቤተሰብ የለህም እንዴ አሉኝ። ቤተሰቦቼ ሞተዋል አልኳቸው። ይሄን ነው በአረብኛ ያልኩት በቀደም ቅዳሜ ዕለት። በኋላ አዩኝና እሺ አሉ። ግን ጠጪዎቹ ከሄዱ በኋላ ቤት ሳሎን ትጠርግና ጠረጴዛዎቹን አስተካክለ እዛ ላይ ተኛለህ አሉኝ። እሺ አልኳቸው። በኋላ ጠዋት ስነሳ ሻንጣዬን ይሄ ቦርሳ ሳይንስና ህይወት ምናምን የሚል መጽሐፌን ሳስገባዩኝና አንተ ትማራለህ እንዴ አሉኝ። አዎ እማራለሁ አልኳቸው። ሰውየው በሬ የወለደን ይመሰላቸው። ላም አይደል በሬ የወረደ ይሄ ልጅ ቤት የሌለው ልጅ እስር ቤት ምንድነው ሊስትሮ የሚሰራ መንገድ ላይ ማደሪያ ያጣ ልጅ ትምህርት ቤት ይላል አሉኝ። አዎ በሶስተኛው ቀን ጧት ተነሱ ሲወጡ አሁንም አስተካክላለሁ ሻንጣዬን ትምህርት ቤት ለመሄድ አሁንም ትማራለህ አሉኝ። 3 ቀን እኮ ነው ልክ ወር የሆነው ነው የመሰለው። አሁንም እማራለሁ ስላቸው ሚስታቸውን ጠሩና ራት ስጡት ለዚህ ልጅ ራት ስጡት አሉ። አሁን ሰው መጽሐፌን ያነበበ ሰው ሰማና ፖሊስ ጋራጅ ጋር እንዲጠጅ ቤት ጽፌዋለሁ። ስማቸውን እኔ አይቻቸው አላቅም። ሰው አገናኘኝ ከዛ ቤተሰብ ጋራ
በኋላ እስቲ የጠጅ ቤት የጻፍከው ያ ቤተሰብ እንደሆነ ቴሌፎን አለ እስቲ አነጋግራቸው አሉኝ። ደወልኩ ለሴትየዋ። መጽሐፍ ጽፈሃል አሉ እና እስቲ ንገረኝ ያደርክበት ቤት። ያኔ ልጅ ሆነ። አባይ ይባላሉ ሰውየው። 2 ሴቶችና 1 ወንድ ነበራቸው። ቲቪያችሁ እዚህ ጋር ይቀመጥ ነበረ። በቃ ሴትየዋ በቃ አለቀሰች። የኛ ቤት ነው አለች። አገናኙኝ። አሁን በ72 ከ50 ዓመት በኋላ ተገናኘን። በአይን አገኘኋቸው እና በመጽሐፉ ታሪኩ ወጣና አንዳንድ ምንድን ነው ታምር ነው የሚባለው? አዎ ታምር የሚባል ነገር አለ እና የሁሉ አመት አሁን 47 ዓመቴ ከወጣሁ ከኢትዮጵያ ይሄ መጽሐፍ ሰበሰበን እና የኢትዮጵያ ሕዝብ ያን ጊዜ ሰው ወልዶ ይጥላል። እኚህ ሰውዬ አያውቁኝም። መንገድ ላይ የሚተኛ ልጅ አሳደሩኝ። የኢትዮጵያ ሕዝብ ርኅራኄ ያለው ሕዝብ ነበረ። አሁን አላውቅም እና ወይዘሮ አበበችም ናዝሬት ውስጥ ተቀብለውኝ ሲያኖሩኝ፣ የአክስቴ ባል ሲረዳኝ፣ አክስቴ ስታሳድገኝ ያን ጊዜ ልጅን የሚያሳድገው ሁሉም ነው፣ ህብረተሰቡ ነው የሚያሳድግህ እና ትፈራለህ፣ ጎረቤት ትፈራለህ፣ የሰፈር ሰው ትፈራለህ። ምክንያቱም ብዙ ነውር ነበረ እና ደህና ልጅም ያደረገን እናትና አባት ብቻ ሳይሆን ህብረተሰቡ ነው ይረዳን የነበረው እና አስቸጋሪ ልጅ ነበርኩኝ እኔ በአክስቴ ብዙ አንገላታኋት። ምክንያቱም እኔ ኃይለኛ ልጅ ነኝ፣ አስቸጋሪ ልጅ ነበርኩኝ። መጽሐፉ ላይም ትሰማላችሁ፣ ታነቡታላችሁ። የጎረቤት ሰው ጠራትና እላላካለሁ። ምን ይመስልሻል መጽሐፍ ገላጭ ጋር ይደክመናል መሄድ፣ ልጁን ብንልከው ተባለ። እሺ ትላለች አክስቴ። ከጎረቤት ሴት ጋራ ሄደን እዚህ መጽሐፍ መግለጫ ቤት ጠንቋይ እዛ ቁጭ ብዬ አየዋለሁ። በጥቁርና በቀይ ጥቅስ እያደረገ ይጽፋል። እየጠቀለለ ያችን ወረቀት ይችኛዋ እዚህ ጋር ትሰራው፣ ይችኛዋ ሻሿ ላይ ታርገው፣ ይህንን ጠጡት ይላል። ቤት ስመጣ ምንድነው የሰውዬ ስላት፣ ይሄማ ጠንቋይ ውሸታም ነው አለች። አሃ አልኩኝ። ያረብ አለብኝ አይደለም። ንግድ ጀመርኩኝ። ሰዎቹ ሄደ መድኃኒት አምጣ ስባል እኔ በአረብኛና በአማርኛ እየጻፍኩኝ ወረቀቱ ሰጠኋቸው። ሰው ሁሉ ዳነ። ያልዳነውም እንደገና ይልከኛል። ከአመት በኋላ ተያዝኩኝ። ስላሴ ገበያ ጠንቋዩን አገኙትና ልጁን እኮ አይተን አናውቅም የት ጠፋችሁ ሲባል በየወሩ ይላካል እኮ አሉ። ተደበደብኩኝ በደንብ አፈር እስከምበላ ድረስ። ከዛ ተውኩኝ እና አክስቴ መከራ አየችብኝ በእኔ። አስቸጋሪ ልጅ ነበር። አዎ እና የህዝቡ የዋህ ህዝብ ነበረ። ስመጣ አዲስ አበባ የጎረቤት ሰዎች ተሰብስበው ጋዜጣ ነው የማነብላቸው። ኦሎምፒክ ነበረ ጀርመን ውስጥ፣ ጋዜጣ ነባለሁኝ እና እንትን ሰጠኝ። ያን ጊዜ ሰው ስለማያነብ የሁሉ አዋቂ ሰው ስራ ውሎ ይመጣና ጋዜጣ እኔ ጋር ፖሊስና እርምጃው ምናምን የሚባል አነብላቸዋለሁ። ቁጭ ብለው ይሰማሉ። ማሞ ወልዴ ያሸንፋል ተብሎ ይጠበቅ ነበረ። ጋዜጣ ላይ አነባለሁ የአበበ ቢቂላን ታሪክና እነኚህ ናቸው ለእኔ ተስፋም የልብ ድጋፍ የሰጡኝ። ምክንያቱም በዛ ዘመን የሚያነብ የሚጽፍ ብርቅ ነበረ እና የኢትዮጵያ ሕዝብ የዋህ ነው። የኢትዮጵያ ሕዝብ ጥሩ ሰው ነው። የኢትዮጵያ ሕዝብ አማኝ ሰው ነው። አማኝ ሰው። ትናንት አረበኛ ላይ ሰምተኝ እንደሆነ እኔ ኢትዮጵያዊ ነኝ፣ አማኝ ነኝ። እኔ ኢትዮጵያዊ ነኝ፣ ጨዋ ነኝ። እኔ የመናዊ ነኝ፣ እጅ አልሰጥም። እኔ የመናዊ ነኝ፣ ቋንቋዬን አከብራለሁ። እኔ ነጭ ነኝ፣ በሀሳብ የምወስነው በሚዛን ነው እንጂ በስሜት አይደለም። የሶስት ሀገር ሰው ነኝ አልኩኝ እና ኢትዮጵያዊነት እምነቱ ነው። ኢማን ምንድን ነው? እምነት ያለው ሰው ነው። ሃይማኖትና እምነት አንድ አይደለም። እና ባጭሩ እንግዲህ የምነግርህ መጽሐፌን ስታነቡት ታዩታላችሁ ሁሉን ነገር። እና አህመድ ባንሴር ውጭ እንልካለን አገርህ አለኝ። ሳለም ባጀርሽ ልጆች ነበሩ አረቦች፣ አይተህ እንደሆነ አያቶቻቸው አባቶች ናቸው እኔን ሰብስበው እና ኤምባሲ ስንሄድ ጥቁር ነኝ እኔ። ኤምባሲው ቀይ ልጅ ጠብቀዋል ከኔ። ይሄ አበሻ ነው የሚመስለው፣ ማን ነው አረብ ያደረገው ይለዋል። የእኛ ዘሮች ደግሞ አረቦቹ ጠያይሞች ናቸው፣ ሀድረሚዎች ናቸው። ባጀርሽ ተቆጣ።
እንዴት እንደዚህ ጥቁር ነው ትላለህ? ይሄ የኛ ልጅ ነው። አልወጣም ከኤምባሲ አላቸው። አባቴና እሱ ሰውዬ ጥል ላይ ነበሩ። ንግግር አልነበራቸውም አባቴ ሲሞት። ግን ያገሩ ልጅ ስለሆነ እኔ አልጣለኝም። እንደ ልጁ ተከራክሮ ፍርድ ቤት ሄዶ ምን ብሎ አስመስክሮ የኪስብ ገንዘብ ሰጥተው አውሮፕላን ማረፊያ አድርሰውኝ ሄዳሉኝ። እንግዲህ አረብ ሲመክርህ ዘር እንዳታሰደብ፣ አትስረቅ፣ አትዋሽ፣ ጠንክር ነው የሚለው እና እንደዛ አድርገው ላኩኝ እና 16 ዓመቴ በአንድ ሳምንት ውስጥ ከሀገር ወጣሁ። 15 ዓመቴን እዚህ ያጠፋሁት እዚህ ሀገር ነው እና የየመን እንግዲህ ሌላ ታሪክ ነው። እንግዲህ ጠይቀኝ። አውሮፕላን ላይ ስወጣ በጣም ደስ አለኝ። የመጀመሪያ ጊዜ አውሮፕላን ላይ ወጣሁኝ። ትልቅ ሰው እንኩ ነው የመሰለኝ እና አውሮፕላን ላይ ወጥቼ ሳይ ኢትዮጵያ አዲስ አበባን ሳያት ጣሪያዎቹ ቀያዮች ናቸው፣ ባህር ዛፎች አሉ እና ስነ ስርዓት ያለ ሀገር ትመስላለች። እዛ ልወርድ ስል ደግሞ ሰንዓን አያታለሁኝ ከአውሮፕላን ላይ መቃብር ትመስላለች፣ አቧራ። ያን ጊዜ ነው የምልህ። አሁን ብዙ ተቀይሯል የመን ከዛ በኋላ እና ከአውሮፕላን ላይ ስወርድ እና ይሄ ቪዛ የሚደረግበት ጋር ሲሄድ የመናዊ ነው ያለኝ። አዎ የመናዊ ነኝ፣ ለምን ጠይቀኛለህ ያልኩት እና ይሄ ስትገባ የምትሞላቸው ፎርም አለ። ስሜን ምናምኔን የጻፍኩት በአረብኛ ነው። የመጣህበት ፍላይት ቁጥሩ ምንድን ነው ሲለኝ ኢቲ 311 ብዬ ጽፌያለሁ። አለ አረብ ነህ አለኝ። አዎ። ታዲያ እንዴት በእንግሊዝኛ? አንድ የአውሮፕላን ፍላይት ነምበር ነው የጻፍኩት። ምን አለበት ተጫጫ። አሁን ደግሞ ጫት ቅሞ እንደዛ ይላል። ይሄ ስልጣን ያለው ፓስፖርት ኦፊስ የሚሰራ ኢሚግሬሽን ጫት ይቅማል ብዬ ገርሞኛል። በኋላ ዋስትና ትፈልጋለህ አለኝ። ምንድን ነው ዋስትና እለዋለሁኝ። አንተ ደቡብ የመናዊ ነህ፣ የመጣኸው ሰሜን የመን ነው እና ከፊል ይባላል ሰው ያስፈልግሃል እዚህ ሀገር ለመግባት አለኝ። ዘመዶች ውጭ ያሉኝ አልኩት። የአባቴ ጓደኛ ነበረ። በኋላ ወታደር ላከ። ስወጣ የሆነ ገንዘብ ሰጠው። ወኪልም የለም ምንም የለም። ገባሁኝ። አገሩ ሳየው አቧራም ነገር ነው። እኔ ከመጀመሪያ ጊዜ ስወጣ ከኢትዮጵያ መኪናዎች ያላየኋቸው ማየት ጀመርኩኝ። ሱቁንና ቤቶቹ መለየት አልቻልኩም። የድሮ ጊዜ ኢትዮጵያ እዚህ መርካቶ ነው ሱቅ፣ ሰፈር ሰው ሰፈር ሰብ ነው እና እዛ ሱቁም ሰፈሩም አንድ ሆነብኝ። ዘመድ ቤት ገባሁኝ። ትንሽ ግማሽ ሰዓት እንደተቀመጠን አላሁ አክበር የሚል አዛን ሲጮህ ከፍራሼ ላይ ዘለልኩኝ። ለምን አልሰማም ነበር፣ ጆሬ ላይ ጮህብኝ ነው የመሰለኝ። በኋላ ሰውየው የአባቴ ጓደኛ ነው። ትዕዝ የሚባል ከተማ ትሄዳለህ፣ ምክንያቱም የሰንዓ ሰው ዘረኝነት አለበት፣ ቋንቋ ትክክል አይደለም፣ ቀለምህ ጥቁር ነው እና ሂድ ተባልኩኝ። ትዕዝ ሄድኩኝ። እኔ 10ኛ ክፍል ነኝ ስወጣ ከዚህ በአረብኛ ተፈተንኩኝ። ትምህርት ቤት ሊያስገቡኝ የ4ኛ የ5ኛ ክፍል ችሎታ ነው የነበረኝ አረብኛ እና የ16 ዓመት ልጅ 4ኛ ክፍል ተመለስ ተባልኩ። አልገባም አልኩኝ። ምክንያቱም አንዴ የአበሻ ጸባይ አለብህ የሚያናድድ። እኔ ጥቁርነቴን ክልስነቴን ረስቼዋለሁ። እነሱ የሚያዩት ግን ትንሽነቴን ጥቁር መሆኔን ነው እና መጋጨት ጀመርን። ከዛ ጊዜ ጀምሮ እዛ ውስጥ አልቀበልም እና እንደውም አንዳንድ ጊዜ ስሜ አድል ማጂድ ብናራራ ሳይሆን አድል አልሐበሺ ይመስለኝ ነበረ ስሜ እና ያው ባሪያ ትባላለህ። ልጅ ሆኜ ባሪያ ሲባል ስድብ መሆኑን አውቃለሁ። እዛ ኻድም ሲለኝ ባሪያ ሲለኝ በቃ እኔ እዚህ ሀገር አልችልም አልኩኝ። እንግሊዝኛ ክፍል አስተማሩኝ። 12 ጨረስኩኝ። ደህና 92 ነበር ውጤት ያመጣሁት። ስኮላርሺፕ ላገኝ ተሰልፌ ከልጆቹ ልበልጣለሁኝ። አይ ክልስ ነው፣ የአበሻ ልጅ ነው፣ የደቡብ ዘር ነው ብለው ስሜን አወጡት። ምንድነው ስኮላርሺፕ? ምንድነው በአማርኛ ስኮላርሺፕ? አዎ። እና የማይረቡ ልጆች እየላኩኝ ሲያረቁኝ ነጮቹም አኮረፉ፣ ተቆጡ። እኔም ተናደድኩኝ። በቃ መውጣት አለብኝ አልኩኝ። እልህ ያዘኝ። በዛ ነው ነጭ ሀገር የገባሁት።
ምክንያቱም ጋዜጣ ይወጣል ለስራ ወይም ቲቪ ማስታወቂያ ይመጣና ምን ይላል እዚህ ቦታ አለ ስራ ግን ማመልከቻ የሚያቀርብ ሰው በእናቱም በአባቱም የመናዊ መሆን አለበት የመን ውስጥም የተወለደ መሆን አለበት ሲሉ እንግዲህ እኔ ምን እንትን አለኝ ምንም በቃ እድል የለኝም ማለት ነው። ተበሳጨሁኝ። ደቡብ የመን እየሄድኩኝ ሲሄድ እህቶችን ሳይ ወንድ እኔ ብቻ ስለነበርኩኝ የኛ ዘሮች አከበሩኝ እና እህቶቼ ቶሎ ብለው የባህሉን ቋንቋ አለባበሱን ለማምጄ ቤተሰብ ወክዬ እንዲሄድ እንትናሉ ገፋፉኝ። ቤተሰቦቼ የደቡብ የመን የሀድረሚ ቤተሰቦቼ ዋጋ ሰጡኝ። ያ ትንሽ አረጋጋኝ። ምክንያቱም በአረብኛ ይባላል ሊማያረፈክ ማይተመነክ ይባላል። የማያውቅህ ዋጋ አይሰጥህም እና ሰሜን የመን በመጥቆሬና የአበሻ ክልስ በመሆኔና ከደቡብ በመሆኔ ውዳቂ ነው ያደረጉኝ። ወደ ደቡብ ግን ሲሄድ የሰላጢንና መሻይኽ ይባላል የእኛ ዘሮች ምንድነው እንትን ዑለማ ምናምን ናቸው። እንደዛ መሆኑን ሳቅ እኔም ሞራሌ ከፍ አለ። ደግሞ ራስን ማወቅ በጣም ጥሩ ነው። ዘርህን ማወቅ ጥሩ ነው። እኔ ዘሬን ማወቄን ዋጋ እንዳለኝ ያወቅኩኝ፣ ግን የኔ ዘር ከዛ ይበጣል ብዬ አላምንም። ምክንያቱም ሁላችንም የ9 ወር ልጆች ነን። በዛ ላይ የድሃ ልጅ ነኝ ማለት በገንዘብ ምክንያት አባቴ በሞቱ ተንገላትቻለሁ። ግን የአይምሮ የግብረገብ የጸባይ ድሃ አይደለሁም። ገብቶሃል አባባሌ? ምክንያቱም እኔ ከማንም አላንስም ብዬ አምናለሁኝ። ገንዘብ አይኖረኝ እንጂ ያነስኩ ሰው አለመሆኔን አስባለሁ። እና ይሄ ነው ብዙ የድሃ ልጅ ገንዘብ የሌለው ልጅ እንዲያስብ የምፈልገው። መኪና፣ አይሮፕላን ወይም ብስክሌት ስለሌለ አነስተኛ አይደለም። አስተሳሰብህና ልብህ ጥሩ ከሆነ እኩል ነህ ወይም ትበልጣለህ። ያ ነው እንግዲህ አዲስ አበባ ውስጥ ሁላችንም ኳስ ነው የምንጫወተው። ከዛ ካልሲ ጠቅልለን ምናምን እንጫወታለን በባዶ እግራችን። አንዳንዴ ቡድን ውስጥ አያስገቡኝም። ሰፈር ውስጥ ስገባ እንግዲህ ጎልኪፐር የሚሆን ልጅ የለም። ብዙ መጫወት ነው የሚፈልገው። ጎልኪፐር ሆናለሁ፣ ከዛ ዲፌንስ ስላለው እያልኩኝ ጸባይን አሳምሬ አስተካክላለሁኝ። ግን ነጭ ሀገር ሲሄድ ሰው ይንቃል። እዛ ከአረቡ ይልቅ የሚርቁ ነጮች አሉ። በዛ ላይ ቶሎ 20-30 ዓመት ብዘል በህይወቴ ውስጥ ስፋታ ከሚስቴ ጋራ ከባለቤቴ ጋር ከተፋታ በኋላ ልጆች ሴቶች ሳሳድግ ጭንቅ በዛብኝ። ልጆቼ እዚህ ይጠፉብኛል ብዬ ፈራለሁ። ነጭ ሀገር ያረግዙብኛል፣ ዱርዬ ይሆኑብኛል። አይምሮዬ በቃ ሁሉ ቦታ ይፈራል። እና ፍርድ ቤትም ስንከራከር ምንም ሲበዛብኝ መሮጥ ጀመርኩኝ። እና የኔ ሩጫ የተጀመረው ከሽሽት ነው እንጂ እኔ ኃይሌን እዚህ ለማሸነፍ አይደለም። እና መሮጥ ሲጀምር ሰዎቹ አይ ጎበዝ ነህ ሲሉኝ 10,000 5,000 እያልኩኝ ማራቶን መሮጥ ጀመርኩኝ። እና 30 ማራቶን ሮጥኩኝ። በዓለም ላይ 6 ሜጀር የሚሏቸው ታላላቅ ማራቶኖች አሉ። አሜሪካን ውስጥ 3 አሉ፣ ሺካጎ፣ ኒውዮርክ እና ቦስተን። ዩሮፓ ውስጥ 2 አሉ፣ እነሱም በርሊን እና ለንደን። እና አሲያ ውስጥ ጃፓን አለ፣ ቶኪዮ ማራቶን። 6ቱን ጨረስኩኝ። እና 4 ኢትዮጵያውያኖች ናቸው። 4ኛው ኢትዮጵያዊ ነኝ እሱን ሲጨርስ። የመኒ የለም ከዛ እኔ ነኝ የመጀመሪያ የመኒ። በካናዳ ውስጥ 14ኛ ነኝ በውጤቴ። እና መሸነፍ አልወድም ማለት የጀመርኩትን ጨርሳለሁ። ከዛ ማራቶን እንግዲህ ስትሮጥ ያው ኢትዮጵያዊ ነው መሮጥ ያውቃል ይባላል። ብስክሌት እስኪ ምንድን ይሄ የምትሸራተተው በበረዶ? ነጮቹ አንድ ጥቁር አንድ ነጭ አለኝ፣ ጥቁሮች እናንተ መዋኘት አትችሉም፣ ተራራ አትወጡም፣ መንሸራተት አትችሉም አለኝ። አትችሉም ሲለኝ ተናደድኩኝ። አልጣላም እኔ ቦክስ ምናምን አልችሉም። እሺ ተለማምጄ አሸንፈዋለሁ። ይሄ ጎልፍ ታውቃለህ አይደለ? ጎልፍም ገብቼ አሸንፋለሁ።
ከዛ ተራራ ወጣሁ ኪሎማንጃሮ እና ቦስተን የሮጥኩት ታሪክ አላቸው። ምክንያቱም ትልቋ ልጅ 12ኛ ክፍል ጨርሳ ዩኒቨርሲቲ አልሄድም አለች እና ዩኒቨርሲቲ ብትገቢልኝ ጥሩ ነው እና ከገባሽ ቦስተን ለመሮጥ ኳሊፋይ መሆን አለብህ፣ የሆነ ውጤት ማምጣት አለብህ። ተሯሩጬም ቢሆን ቦስተን እሮጣለሁ አልኳት። ረስተዋለች። እሷም ዩኒቨርሲቲ ስትገባ እኔም ኳሊፋይ አደረኩኝ። እሷንም ይዤ ሄድኩኝ። ሃርቫርድ ትምህርት ቤት እንድታይልኝ ፈልጌ እንድታስበው ባይምሮዋ ቦስተን የሮጥኩት በትልቋ ልጄ ነው። ትንሿ ልጄ ፈረንሳይኛ ነው የምትማረው፣ እንግሊዝኛና ፈረንሳይኛ። ትዳሬ ከፈረሰ በኋላ ትምህርት ቤት ላይ ጸባይዋ መቀየር ጀመረ። ውጤቷ ጥሩ አይደለም እና ዳይሬክተር ምንድን ነው በአማርኛ ዳይሬክተር ነው የትምህርት ቤቱ ኃላፊ እና አንዳንድ አስተማሪዎች ተሰብስበው ልጅህ ውጤቷ በጣም አነስተኛ ስለሆነ እዚህ ትምህርት ቤት መቀጠል አትችልም፣ አውጣት ተባልኩ። በቃ ሀሳብ ያዘኝ። አሁን እንግዲህ እኔ ህይወቴን የቀየረው ትምህርት ነው። ልጆች ያን ነገር ካልሆኑልኝ የደከምኩት ሁሉ ጠፋ ማለት ነው። አንቺ እስቲ እርጅኝ እና እስቲ እንስራ፣ ይሄን ትምህርትን አስተካኪ፣ ትምህርትሽን ካሳሻሽ አልኳት፣ ኪሎማንጃሮ እወጣለሁ አልኳት። ተሻሻለች። ትምህርት ቤቱ ጠራኝና ሽልማት ሊሰጣት ነው፣ በጣም አሳሽላለች አሉኝ። በጣም ደስ አለኝ። ፍቃድ ከስራ ወስጄ ከእሷ ጋራ እንትኗን ሽልማቷን ቀበል ስል አይ አልሄድም አለች። ለምን አልኳት። ሰው እንዲያውቅብኝ አልፈልግም ትምህርት ችግር እንደነበረኝ፣ በድብቅ ይስጡኝ አለች። እኔ እኮ ኮርቻለሁ። አይ ምን አለችኝ፣ ተራራ ውጣ አለችኝ። ኪሎማንጃሮ ትንሿ ልጅ ብዬ ነው። ከዓለም ላይ 7 ተራሮች ትልቁ እሱ ነው። እዛ ወጣሁኝ። ብዙ ሰው ይሞታል እዛ ሲሄድ እና ሰው አሁን እኔ ኪሎማንጃሮ ወጣሁ ስሏቸው ጠንካራነቴን ላሳይ ይመስላቸዋል። እኔ ቀጭን ነኝ። ተራራ የወጣሁት ለልጄ ብዬ ነው። ቃል ገብቼላታለሁኝ እና 3ኛ ቀን ላይ አስታውኮኝ አሞኝ ልቀር ነበረ ማለት ሳልጨርሰው ልመለስ ነበረ እና የሆነ 3 ጠጠር ሰጥተው ነበረ በኪሴ። እዛ ስትደርስ መጨረሻ ላይ በእኛ ስም ጣለው። ምንድን ነው በአማርኛ አላውቅም። ውደድ፣ ሳቅ፣ ምን የሚል ቃል አንድ ቃል ናቸው። ሊቭ፣ ላቭ፣ ላፍ፣ ሳቅ፣ ውደድ፣ ኑር የሚል 3 ቃላት ያላት ጠጠሮች ሰጥተውኝ ከኪሴ ወደቀችና ሳያት ልጆቼ ለካ ቃል ገብቻለሁ አልኩኝ እና ተራራውን ጉልበት የሰጠኝ የልጆቼ ነው እንጂ የኔ ጡንቻ አይደለም። እና ያ ዋናው ምሳሌው የዛ ተራራ መውጣት የድሃ ልጅ ትሆናለህ፣ እስላም ትሆናለህ፣ ጥቁር ትሆናለህ። ካሰብክ አእምሮ ውስጥ ያገባኸውን ነገር ትጨርሰዋለህ። እኔ ደግሞ እዚህ ግባ የምትለው ልጅ አልነበርኩም አይደለም። እኔ እዚህ ደረጃ ላይ ከደረስኩኝ ብዙዎቻችሁ ከኔ የተሻለ እድል አላችሁ እና የኔ ታሪክ አሁን እዚህ ሀገር እናት ያለው አለ አባት ባይኖረው፣ እናቱ ባትኖር አባት ያለው አለ። እኔ ግን ሁለቱም የለኝም። የኔ መጽሐፍ አባት የሌለው ልጅ ወይም ሁለቱም ያላቸው እንዲያከብራቸው ያደርገዋል። ምክንያቱም ያለ አባት ያለ እናት ማደግ ቀላል ነገር አይደለም። ገንዘቡ አይደለም፣ ልብህ ውስጥ የሚጎድል ነገር አለ። እሱ ነው እንግዲህ ነካካውብህ ሁሉ ቦታ። ያው አፍሪካ ኖር ያለሁኝ፣ ኢትዮጵያ የመን ውስጥ ኖር ያለሁኝ። 12ኛ ክፍል ዛኔ የጨረስኩት፣ ስራም ሰርቻለሁ። ብዙ ነገር ገብቼ የወጣሁበት ሀገር ነው። ብዙውን ጊዜ ያጠፋሁት ግን ህይወቴ ነጭ ሀገር ነው እና ያ ነው የኔ ህይወት። በአረብኛ በእስልምና ማህር የሚባላል የምንከፍለው፣ እሱን ከፍዬ ወደ $10,000 ይሆናል። ቀለበት ምናምን ተደርጎ አቅድ የሚባል ነገር አለ። ማሬጅ ኮንትራክት ነው። አቅድ አስረን ካርድ ምንድን ነው ካርድ? ይሄ ኢንቪቴሽን ካርድ ነው በአማርኛ። የግብዣ ወረቀት ተከፋፍለው ላገባት አለቃዬ ጠራኝ። ስማ ልታገባ ነው ወይ አለኝ። አዎ ላገባ ነው አልኩት።
የአሜሪካውንስ የትምህርት ጉዳይ አለኝ። እዛም እሄዳለሁ አልኩት። አይሆንም አለ። ይዛሃት መሄድ አትችልም። ይዛሃት ከሄድ ወጪህ ይበዛል እና ሚስትና ትምህርት አንድ ላይ አይሆንም እና ከቻልክ እስቲ ያስብበት። አንተ አይምሮ ያለህ ልጅ ነህ እና እኔ እንደሚመስለኝ ትዳሩን አዝግየውና ትምህርቱን ይሄድ ይለኛል። እኔ ወድጃታለሁ ልጅቷን። ላስብበት አልኩ። ሳስበው መማር አለብኝ አልኩኝ። እቺ ልጅ እንግዲህ በአረብኛ አቀድ ረቀድ ይባላል። አቅድ ኮንትራት ካደረግ ጋብቻ ነው። በእኛ ባህል ደግሞ ልጅ ጋብቻ ወረቀት አስረህ ምን ብለህ ጥላህ አትሄድም። ጥያት ሄድኩኝ። ከ8 ዓመት በኋላ 9 ዓመት በኋላ ስመለስ አግብታለች። ሌላ ሰው በሌላ ዘመድ ሌላ ልጅ። በአረብኛ ልጅ አግኝተህ ሻይ ጠጥተህ ምናምን የሚባል ነገር የለም። ያየኋት ሚስቴን የሰርጌ ቀማታ ነው። ተጋባን እና እኛ የልጆቼ እናት ስለሆነች መጥፎ ነገር መናገር አልፈልግም። አልተስማማንም፣ ተለያየን። ልጆቼ መንግስት ብዙ ጊዜ ለእናት ነው የሚሰጠው። ዝርዝር ባልገባበትም በተለያዩ ነገሮች መንግስት ለእኔ ወሰነ። ልጆች ሴቶች አሳደግኩኝ እና ሴት ልጅ ማሳደግ ለወንድ በጣም ከባድ ነው እና ለሴቷ ልጅ ስታሳድግ አሁን እኔ ሴት ቤት አላመጣም፣ አላጓተትም። ለምን ልጆቼን እኔ የሚያዩኝ እና ወንድ እንዴት ሴት እንደሚያስተናግዳት ከኔ ነው የሚማሩት እና ልጆቹ እኔ ነው ያሳደግኳቸው እና ሴት ልጅ በማሳደጌም ደህና ሰው እንደሆነ አደረገኝ። ወንድ ቢሆን የወለድኩት ለሴት ያለኝ ክብር ሁሉ ለየት ያለ ይሆናል እና ሶስተኛው መጽሐፍ ላይ ብዙ የጻፉት ነገሮች አሉ። ወንድ ልጅ እንዴት ሴት እንደማሳደግ እንደሚከብደውና ሴት ማሳደግ ምን ብልሃት እንዳለው ብቻህን የጻፍኩት ነገር አለ እና ልጆቼ እንደዛ ናቸው። ትዳሩ አልሆነም፣ ግን ክስ የለኝም። ምክንያቱም ስትጋባ ተዋውቀህ ተከባብረህ ተማምነህ ትገባለህ የምታውቃት ከሆነ። ግን ሰው አጋብቶ ከሆነ ውሃና ዘይት ሆናለህ። ውሃ ጥሩ ነው፣ ዋጋ አለው። ዘይትም ዋጋ አለው፣ ግን ሁለቱ አይቀላቀሉም። ውሃ ላይ ዘይት ነው፣ ዘይቱ ከፍ ይላል እንትን አይሉም። ዘይትና ውሃ አይቀላቀልም። እንደዛ ነው የሆነው። ያው መፋታት በአረብኛ ካልተስማማህ መፋታት ይቻላል ይባላል እንጂ የሚያቃጥል ኑሮ ውስጥ አትኖርም። ለልጆቹም ጥሩ አይደለም፣ ለአንተም ጥሩ አይደለም፣ ለእሷም ጥሩ አይሆንም። ተለያየን እና ልጆቹ እኔ ጋር አሳደግኩ። የ13 እና የ6 ዓመት ልጅ ሆነው የ7 ዓመት ልጅ ሆነው። አዎ ስለ ትምህርት ተማርኩ ብዬ ማውራት አልወድም። ሰውም ፕሮፌሰር ነኝ ዶክተር ነኝ ስለኝም አልወድም። ለምን በለኝ፣ ሴት ልጅ ኩል ተኩላ እዩኝ አትልም መንገድ ላይ ወጣ። ትምህርት ለራስህ ነው እና እኔ ፕሮፌሰር ነኝ እኔ ዶክተር ነኝ እኔ ቆጥሬ ያለሁ ማለት አለመማርን ነው የሚያሳውቀው። መማር ማለት ስነ ስርዓት ነው። መማር ማለት አንድ ደካማውን ሰው ሴትን ስታከብር፣ ሃይማኖተኛ ስትሆን፣ ስነ ስርዓት ሲኖርህ ተማርክ ነው እንጂ መቁጠር መማር አይደለም። እና አዎ ተምር ያለሁኝ ግን ዝርዝር ውስጥ ብዙ መግባት አልፈልግም። በቂዬን ተምር ያለሁኝ የሚያኖረኝ አስተምራለሁም። ዋናው ትምህርት ግን እኔ በህይወቴ ውስጥ ትምህርት ቤት ያልገቡ አባት እናቶች፣ አሮጊቶች ከተማሩ የተሻሉ ብልሃት ያላቸው ምንድን ነው ህክማ ዊዝደም በአማርኛም እንደሆነ አላውቅም። የአዋቂ ምክር አይተህ እንደሆነ ይሄ ተማርኩ ብሎ እንግሊዝኛውን ፈረንሳዊ የሚቀባጠር አንድ ረጋ ያሉ አሮጊት ወይም ሽማግሌ የሚናገሩትን ይበልጣል። እና መማር ተምር ያለሁኝ ለእኔ በቂ ነው። መጀመሪያ 2 ዲግሪ ነው ያገኘሁት። ያው ኮምፒውተር ሳይንስ ኢንጂነሪንግ ነው። ኢንጂነሪንግ ሆኜ ነው ብዙ የሰራሁት። ከዛ ቀጥዬ አይምሮዬ ሁሉ ቴክኒሻን ሆነ። ምንድን ነው ፈኒ ምንድን ነው በአማርኛ ቴክኒካል ሆነ እና ማስተርስ ማጥናት ነበረብኝ መጽሐፍ እንድችል፣ የቢዝነስ ማስተዳደር እንድችል። እሱን ስማር ስልጣኔ ከፍ እንዲል አደረገው። ከዛ እህቴ ያለች ታላቅ እህቴ ዶክተር መሆን አለብህ ትባላለህ። በእኛ ባህል
ሐድረሚ ነጋዴ መሆን አለብህ፣ በጣም ሀብታም ካልሆነ ሃይማኖት አስተማሪ ትሆናለህ፣ ዑለማ ሼክ ካልሆነ አካዳሚክ ትሆናለህ። አንተ እንግዲህ ንግድ አልገባህም አለችኝ። ሰገዳውንም አንዴ ትሰግዳለህ አንዴ ትተዋዋለህ አለችኝ። ዶክተሩን ተማር አለችኝ። እሺ ብዬ ፒኤችዲውን ልማር ገባሁኝ። ስፋታ አልቻልኩም ልጆቹን ማሳደግና ፒኤችዲ ባማ ምንድን ነው ዶክተሬት ማለት ነው ተውኩት ጀምሬው እና እንዳልኩህ ብዙ መማርም ዋጋ የለውም። ምክንያቱም ትጠፋለህ መጽሐፍ ውስጥ የሚያነበብከውና ኑሮ አይገጣጠሙም። የምትችለውን ከተማርክ የሚያኖርህ ከሆነ አይምሮ አስገዛ ከሆነ በቂ ነውና አስተምራለሁም ከስራዬ ውጪ ማታ ማታ አንዳንድ ጊዜ። ምክንያቱም ዩኒቨርሲቲ ውስጥ ስታስተምር ዩኒቨርሲቲዎቹ ምንድነው አስተማሪዎቻቸው ሰርተው አያውቁም፣ አስተማሪ ብቻ ናቸው። እኛ ግን ከስራ ውስጥ ልምድ ስላለን መጽሐፉ ጥሩ ነው፣ ግን ይሄ እዚህ ውስጥ ያለው መጽሐፍ ውስጥ ደግሞ ስራ ላይ አይገባ አይችልም። ስራ ላይ እንደዚህ ነው የምንሰራው እያልኩኝ አስተምራለሁኝ እና ይጠቅመኛል፣ እውቀቴ እንዳሻሽልበትም ያደርገኛል ማስተማሩ እና መጽሐፌ ላይ ታነበዋለህ ምን እንደተማርኩ። እኔ ማውራት አልወድም ስለ ትምህርት፣ እንደውም ብዙ አስወራኸኝ። እኔ ኃይሌን እኔ ማውቀው ብዙ የሚያነበብኩት ስለ አበበ ቢቂላ ነው። እንግዲህ የድሮ ሰው ነው፣ የመጀመሪያ አፍሪካዊ ነው። ኃይሌን ነጮች በጣም ያከብሩታል፣ ይወዱታል እና መጣ ትናንትና እዚህ አስተዋወቁኝ። ባይን የመጀመሪያ ጊዜ ስንተያይ አልኩት ኃይሌ የእናትህ ጸሎት ነው አንተ እዚህ ያደረሰ። ዝም ብሎ ያየኛል። እናትህ ጸሎት ነው ከሀገር ያወጣኝ፣ እኔ ባልወጣ ኖሮ ከሀገር አታሸንፈኝም ነበረ። ሳቀና ዝም አለ። እሱ ተጫዋች ሰው ነው። አዎ እና 30 አድል 30 ማራቶን ሮጠዋል አለው አንዱ አበራ። ኃይሌ ደግሞ እኔ 15 ሮጫ አለሁኝ አለ። እሱ ብዙ ይበልጠኛል። እኛ ለጨዋታ ነው የምንነካካው። ኃይሌ ጥሩ ሰው ነው። ኃይሌ ሩጫም ሳይሆን አይምሮ ያለው ሰው ነው። አስተሳሰቡ በሩጫው ደህና ነገር ሰራበት እንጂ ስለ ሩጫ ላወራን ምን እና እሱ ጊዜም አልተመቸንም። ብዙ ሰው ነበረ እና ያ ነው ግንኙነታችን ከኃይሌ ጋር። ባየው ደስ ይለኛል። እዚህ ነው ኦፊሱ አሉ፣ እዚህ ነው አሉኝ። ከመሄድ በፊት ባየው ባነጋገረው ደስ ይለኛል። ያ ተጫወትን። መጽሐፌን ያየው ቢያነብልኝ እፈልጋለሁ። የመጀመሪያውንም ሁለተኛውንም ቢያነበው ጥሩ ነው። 3 ነገሮች ናቸው። ጥሩ ጥያቄ። አንደኛ ሆድ ከባህር ይሰፋል አሉኝ። ብዙ ነገር አለ መጽሐፌ ስታየው ስታነበው፣ ውጣ ውረድ አለ እና አንተ ጠባሳህን ይዘህ ስትኖር ሁሉ ጊዜ ሳታውቀው ትናበሳጫለህ፣ ሳታውቀው ሰው ታስከፋለህ፣ ሳታውቀው የማይሆን የሚሆን ነገር ታደርጋለህ በህይወት ውስጥ። ምክንያቱም እንደ ቁርሾ እንደ ምንድን ነው የተደበቀ ነገር አለ ከውስጥ። አሁን እኔ እዚህ ሀገር አረብ መሆኔን እስላም መሆኔን ዘር እንዳለብኝ አፈር ነበር በእኛ ዘመን መናገር። ምክንያቱም ክርስቲያኖች ናቸው ቤተሰቦቼ እንኳን ባይሰድቡኝም አጎቴ ራሱ ይሰድበኝ ነበር፣ ጀማላ ሽርጣም ይለኛል እና አነስተኛ የሆንኩ ነበር የሚመስለኝ፣ ያፍር ነበረ። አረብ ሀገር ደግሞ ሲሄድ ሀበሻ ነህ ጥቁር ነህ ትሰደባለህ። እዛ ደግሞ እናቴ ክርስቲያን ነች ብዬ መናገር አፍር ነበረ። ነጭ ሀገር ሄድኩኝ፣ ሁሉ ኖርኩ፣ ተንከራተትኩ። አሁን ይሄ ሁሉ ሆዴ ውስጥ ከማስቀምጠው ይውጣ አልኩና ማጠቤ ነው እኔ። አንድ እሱ ነው። ሁለተኛ እንደኔ አይነት ማአት ሰው አለ እዚህ ዓለም ላይ አይደለም። እስቲ አንድ ሰው የኔን ታሪክ አይቶ አድል እዚህ ደረጃ ላይ ከደረሰ እኔም እችላለሁ። አሁን ነጮቹ ሳይንቲስት የሚሆኑት የሚበልጡን ከሱ በፊት ያለውን ሳይንቲስት የጻፈውን ያነበበውን አሻሽለው ይሰሩታል። የሚቀጥለው ደግሞ ያሻሽለዋል እና ቀደሙን። የኔን ህይወት ያለ ልጅ ከኔ የተሻለ ይኖራል፣ የሱ ልጅ ደግሞ የተሻለ ይኖራል። ያ ሀሳብ ነው። ሶስተኛው ሀሳቤ ይህ መጽሐፍ ተጽፎ ከተሸጠ ዋጋ ላይኖረው ይችላል። ብዙ ጸሐፊዎች መጽሐፋቸው ዋጋ የተሰጠው ሰዎቹ ከሞቱ ከ150 ዓመት በኋላ ነው። መጽሐፉ ከተሸጠ ድሃ ልጆች የሙት ልጆች እንዲረዱት ነው። ለብዙ ሰው ተናግሬ ያለው እዚህ ቾኮሌት ባመጣ ዳቦ ማስቲካ ባመጣ ከግማሽ በኋላ አልቋል።
መጽሐፍ ግን ከተውከው 1000 ዓመትም ይቀመጣል። እነኚህ 3 ነገሮች ናቸው እንድጽፍ ያደረጉኝና እንትን ፈልጌ አይደለም ጸሐፊ አይደለሁም እኔ። ምንድነው ፌም ምንድነው ሹህራ ፌም ምንድነው ዝና እኔ እንደዛ አይነት ነገር ዋጋ አይሰጠኝም። ምክንያቱም ምን ታደርገዋለህ? አትለብሰው፣ ባንክ አታስገባው። ዝና የሚባል ነገር እንትን የለኝም እኔ የሆነ ነገር ትቼ ልሂድ ብዬ ነው። አዎ 3 መጽሐፍ ነው የጻፍኩት። የመጀመሪያው መጽሐፌ እንደወጣ ሰው ደወለልኝና አማዞን ላይ 20ኛ ወጣህ አሉኝ። ምንድነው 20ኛ እላቸዋለሁኝ። እስቲ ይኸው ስቶክ ማርኬት የሚባል አይደል ይከታተሉታል። አላ ኦባማ መጽሐፍ ላይ ደረስክበት አሉኝ። ሳይ እኔም ገባው ሳያቸው ኦባማን ቀድሜ ሄድኩኝ። 2ኛ ወጣሁኝ አማዞን ላይ እንዴ። በኋላ አንዷ ነጭ ኢንተርቪው አደረገችልኝ። በሩጫ በለጥከን፣ በዚህ በበረዶ መሸራተት በለጥከን፣ በዚህ በጎልፍ ላይ አስቸገርከን፣ ፎቶግራፍም ታነሳለህ፣ ትምህርትም እንደዚህ አስቸገርከን፣ የማታውቀው የማትችለው ነገር ምንድን ነው አለችኝ። ውለድ እንዳትይኝ ምክንያቱም መኪናው የለኝም አልኳት። እኔ እግዚአብሔር ወር አደረገኝ እሱ ብቻ ነው የማልችለው አልኳት። እና አማዞን ላይ አሁንም 3ኛው መጽሐፌ 2ኛ ወጥቶ ነበር ከወር በፊት 3 ቀን በፊት ከ3 ሳምንት በፊት። እና እንዴት እንደሚያደርጉት አላቅም ማን ቁጥር እንደሚሰጠው። እኔ ግን ይሄንን ቁጭ ብዬ ማየት አልወድም። ምክንያቱም 1ኛ ይውጣ 1000ኛ ይውጣ ምንም ለኔ ለዛ አልጻፍኩትማ። ገብቷል። እኔ በጸሐፌ ይሸጣል በጸሐፌ 1ኛ ይወጣል ብዬ የምጠብቅ ከሆነ እንትን ይለኛል። ግን አልጠበቅኩም። አንተ 5 ብር ተደዳህ ስትሰጠው ይበቅላል ወይም አይምሮን ያስተካክልለታል። ይሄ ምንም አልጠብቅም። ዝም ብለን የሰጠው አይደለም መለስ ብለህ አታየው። እንደዛ ነው እኔ አጻጻፍ። ሪተርን ኦን ኢንቨስትመንት ምንድነው በአማርኛ? መልስ አልጠብቅም ማለት ውጤት አልጠበቅኩም። እና ኃይሌ ነው ማን ስሙ ፍስሐ ነጮቹም ይጽፋሉ። ምክንያቱም ነጮቹ ምንድነው ያለሁበት ከተማ የኛ ልጅ ነው የሚሉት። አሁን ካናዳ ብዙ አመት ስለኖርኩኝ የኛ ልጅ ነው የሚሉት። የኛ ከተማ ልጅ ነው መባለው እዛ። እና ደስ ይላቸዋል። ስም ማስጠሪያ ትሆናለህ። አረቦቹም አሁን ስለ ጻፍኩ አምባሳደሩ ጻፈ ትናንትና አየሁኝ። የኛ የየመን ልጅ 3 መጽሐፍ ጽፎ አስከበረን ምናምን። አየህ ኢትዮጵያኖችም እንደዛ ነው የሚሉት አይደለም። እና እኔ የሁሉም ነኝ እና አልጠብቅም። ምክንያቱም እንትን አልጠብቅም። ምንድነው ውጤት አልጠብቅም። ስሮጥም ውጤትህ ጥሩ ነው እንዴት ሮጥ በጣም ሲሉኝ አይ ሚስቴ ስታባረረኝ ነበረ። ከዛ ሳሉኝ ደግሞ ከሩቅ ልጆቼ ሲጠብቁኝ መጨረሻ ላይ በአይምሮዬ ውስጥ ይታዩኛል እላቸዋለሁ። ምክንያቱም ውጤት እየጠበክ የምትሮጥ ከሆነ ስትጨርስ ውጤቱ ካልተመጣለህ ታዝናለህ። እኔ ግን እንደ ሰርግ ነው። ጨዋታ እስካለ ድረስ ያቺን መጨረሻዋን እስካለፍኩኝና ካቆምኩኝ አኮርፋለሁ። ያልጨረስኩት ማራቶን የለም። እስከ ጨረስኩ ድረስ በጣም ደስተኛ ነኝ። ያን ብቻ ነው የምፈልገው። በጣም ችግር ነው 3ቱን አንድ ላይ ምክንያቱም ይጠበቅብሃል። እንደ ኢትዮጵያ የሆነ ኢትዮጵያዊ የሚያደርገውን ነገር ይጠበቅብሃል። ትልቁን ተው፣ ትንሽ ነገር የእናቴ ልጅ አለች። እናቴ ከሌላ አባት የወለደቻት ስትወልድ ምን እንደሚባል አላወቅኩም። እናቴን ስጠይቃ ማርያም ማረችሽ ምናምን። አየህ ከኢትዮጵያዊ ያ ይጠበቃል። ልደት ላይ ጾም ላይ የሚባል ነገር አለ። እኔ ኢትዮጵያዊ የሆነ የዚህ ሀገር ሰው የሚጠብቀው ነገር አለ። አንዳንዱ አይሞላልኝም፣ ምክንያቱም ስቸዋለሁ። በአረብ ደግሞ ብታይ ምሳሌ አባቴ ይጠጣ ነበር ብዬ ጽፌያለሁ። በአረብኛ አባትህ ሲሞት መጀመሪያ የምታደርገው ነገር ፈልገ ሰዎች ድንገት ተበድሮ ከነበረ ፈልገህ ትመልስለታለህ። ምክንያቱም የሙት ሰው ነው ሞቷል። ሁለተኛ ያስቀየመ ሰው ካለ የተጣላው ሄደ ይቅርታ ነፍሱን ይማረው ለአፍ በለው ተብሎ ትጠይቃለህ።
ምክንያቱም አባትህ በመጥፎ ነገር እንዳይጠራ ነው የምታረገው። ይግፉር ለው ኩል ሸይ። እኔ አባቴ ጠጣ ሴት ወደደ ብዬ ጻፍኩኝና አሳበድኳቸው። ከእንትኑ ወጣሁ ማለት ነው የአረብኛው። ግን ከአረብኛ በጣም ማከብረው ነገር ቢኖር የቤቴ ፎቅ ላይ የነበረ ባለቤት ሰውዬ ሳውዲ ነበረ። ደወለና መምጣቴ ነው ሱቅ ታች ልከፍት ነው ግሮሰሪና ከሌ የሚል ማስታወቂያ ለውሃ ምንድነው ማስታወቂያ ይሄ እንደ ኃይሌ ምናምን እንደሚለው አጽፍልኝ አለኝ። እዛ ስላለ አይጽፍም አያነብም እሱ። ሰው አፈላልጌ ጻፉለት። የተጻፈው ከላይ እንግሊዝኛ ነው፣ ከታች አረብኛ ነው። ሲመጣ ከእንቅልፌ ቀስቅሶ አለ። ምን ነው እለዋለሁኝ። መጀመሪያ የሚጻፈው አረብኛ ነው፣ ከዛ ነው እንግሊዝኛ የሚጻፈው። ደደብ አረብ ደግሞ እንግሊዝኛ የሚያክል ቋንቋ አለ ወይ ብዬ እኔ አኮረፍኩ ያን ጊዜ። ዛሬ ሳስበው ቋንቋውን ካላከበርክለት ራስህ ማንም አያከብርህም። ከየመኔ የተማርኩት ነገር አሁን እስቲ ፉል ፋሶሊያ ጣሳዎች አሉ፣ ወተት አረብኛ ያልተጻፈበት የለም። ክብር ነው። እዚህ እናንተ መንገዱን ሁሉ በእንግሊዝኛ አድርጋችሁታል። ያለ እንግሊዝኛ የሚያወራ የለም እየደበላለቀ። ያ አረብ ነኝ፣ አረብነቴ ያ ነው። የነጩም እንዳልኩህ ሳስብና ውሳኔ ሳደርግ እኔ አዝኛ አላረግም፣ በሀሳብ ነው የማረገው። እና ሶስቱ ተቃራኒዎች ናቸው አንድ ላይ ለመኖር እኔ ላይ። እና በጣም ችግር ነው የነጭ ጸባይ መያዝ፣ የአረብ ጸባይ መያዝ፣ የኢትዮጵያ ጸባይ መያዝ። ሶስቱ ተቃራኒዎች ናቸው። ግን ቦታውን አስይዘህ ጥሩነታቸውን ውሰድ ከሶስቱ እና የማያስፈልገውን አስቆማለሁኝ። እና ሶስቱ ተቃራኒዎች ናቸው። ብዙዎቹ መጽሐፌን ከወጣ በኋላ አሉኝ እኛ እኮ እዚህ ነጭ ሀገር የተወለድክ ነው የመሰልከን ይላሉ። ምክንያቱም ቋንቋዬን ሲያዩት፣ ስነ ስርዓቴን ሲያዩት እዛ ያደገ ልጅ እንጂ እንኳን አረብ ሀገር ኢትዮጵያ የተወለድኩ አይመስላቸውም። አረቦቹ ደግሞ ሲያዩ የኛ ልጅ ነው የሚሉት። ቋንቋዬ ወደ እነሱ ያደላል ከአማርኛ ይልቅ። የኛ ነህ ኢትዮጵያ ውስጥ ትንሽ ነው የኖርከው ከብዙ እድሜ ጋር። ኢትዮጵያውያኖች ደግሞ እኔ ቀለሜን ታያለህ፣ ስነ ስርዓቴን ስታየው የኛ ልጅ ነው የምትለው። ከደሜ አታወጣውም አበሻነቴን። ሶስቱን አሳምሬ አስቀምጫለሁ። በሶስቱም ቋንቋ ነው የተጻፈው። እኔ የጻፍኩት የሚቀናኝ ቋንቋ አሁን እንግሊዝኛ ነው። ምክንያቱም አማርኛ ቋንቋዬ ቀረ ከባህር ስወጣ፣ ከቀይ ባህር ስሻገር አልጽፍም፣ አላነብም፣ የሚያናግረኝም የለም አረብ ሀገር። እህቶቼ ዘመዶቼ ሁሉ አረቦች ናቸው። ብዙ አመት ያለፈኝ ቋንቋ አሁን ነው ያሻሻልኩት አማርኛ። አረብኛ በጣም ትልቅ ቋንቋ ነው፣ ጥሩ ቋንቋ ነው። ግን እንግሊዝኛው ብዙ ስለሆነ አሁን እኔ ነጭ ሀገር 40 አመት ኖርኩኝ። ከአበሻም የመንም ብትደምራቸው ከነጩ አይበልጡም። እና መማሩ መስራቱ እዛ ስትኖር እንትን ይልሃል፣ ይወስድብሃል። ግን እንደዛም ቢሆን እንትኔ መርሳት አልፈለኩም የመጣሁበትን። እኔ በእንግሊዝኛ ጽፌ ነጩ ቢወደኝ ጎበዝ ነው ቢለኝ የሀገሬ ልጆች ካላነበቡት ምን ዋጋ አለሁ? በአረብኛ ተጽፎ እህቶቼ ካላነበቡልኝ ምን ዋጋ አለሁ? ያ ነው እንግዲህ በሶስት ቋንቋ እንድጽፍ የሚያደረገኝ። ሶስቱንም ማክበር አለብኝ። ምክንያቱም ቋንቋ እንግሊዝኛ ይሆን እንጂ አማርኛው ዝቅ ላደርገው አልፈልግም፣ አረብኛውን ላወላግደው አልፈልግም። ሶስቱ አንድ ላይ መሆን አለባቸው ነው የምለው። እኔ ችሎታዬ ይለያይ እንጂ ያ ነው ስለ መጽሐፉ በሶስት ቋንቋ መጽሐፉ ለዚህ ነው የመጀመሪያው በአማርኛ ባዶነት ይሉታል። አዎ እኔ እንኳን ያለምንም ቢሆን ይሻለኝ ነበረ። ያለምንም ህይወት የጀመርኩት ያለምንም to have nothing። አዎ በአረብኛ ግን ሚላ ሸይ ይባላል። ማለት አንተ ንግድ ከዜሮ ከጀመርክ ከዜሮ ጀመርኩ ነው የምትለው። ያለምንም ኢትዮጵያ ውስጥ ያለምንም ያልኩት አንድ ነጭ ጠየቀችኝ። መጽሐፍን ስናነባው ልክ ነህ፣ ገንዘብ ያባተ ጠፍቷል፣ ግን እንትን ነበረ አለች፣ ትምህርት ነበረ። ምንም አይደለም፣ ትምህርት ትልቅ ነገር ነው። ሁለተኛ አለች ብሔረሰብ ነበረ። አዎ እኔ የመኖሬ ምክንያት የሆኑት ሰዎች ነበሩ ህይወቴ ውስጥ እና
ያለምንም ማለት አትችልም። እግዚአብሔር የሰጠህ እንደ መላይካ ምንድነው ኤንጅልስ ምንድነው አማርኛ መላእክቶቹ ያዩ ነበረ ልጅ ሆነህ እና ያለምንም ማለት አትችልም። ይህ ሁሉ የተሰጠው ትለኛለች። እውነቷን ነው እና አሳሰበኝ። ከታተመ በኋላ ነው የጠየቀች። እንዴት ያለምንም ትላለ? ወይዘሮ አበበችን የሚያክል የማያውቁ አሮጊት አረቅ ኖ አያውቁኝም። ሴትዮዋ መጽሐፌ ላይ ታነባለ። አረቅ የሚሸጡ ሴት ናቸው። ወሰዱኝ። እሳቸውን ላከልህ። እንዴት ያለምንም ትላለ? አህመድ ባንሴርም በአጋጣሚ አግኝተኸው የአባትህን ጓደኛ አረብ ሀገር ላከ። እንግዲህ እሱ አባትህ ነው። እንዴት ያለምንም ትላለ? አክስትህ የአክስትህ ባል ይሄ እስር ቤት ያለው ሰውዬ አበራ አለኝ። አንተን እኮ ስጦታ የሰጠን እሱ ነው አለ። ምን ማለት ነው ስለው፣ እንዴ ያኔ ብትገደል ኖሮ መቼ እዚህ ነበርክ ዛሬ? ያም ያለምንም አትልም። ገባህ? አሁን ነው ይሄን የምታየው እንጂ ያን ጊዜ አታየው። ስጽፈው ያለምንም ያልኩት እኔ መንገድ ላይ መሆኔን፣ አባት እናት አለመኖሩ፣ ጥሬ ገንዘብ አለመኖሩን ያለምንም ያልኩት። ሴትዮዋ ነጯ ግን ልክ አይደለም አንተ ብዙ አለህ አለች። አንተ እንደው ማመስገን አለብህ አንተ ነው ያለህ። እና ሰብታይትሉ በእንግሊዝኛው ላይ God bless a child who got his own ማለት ሲተረጉሙት ምንድን ነው? እግዚአብሔር የሚሰጠው ከሱ ሌላ ማንም የሌለውን ልጅ ነው። ከልጁ ሌላ በማንም የማይተማመነውን ልጅ እግዚአብሔር ይሰጠዋል። እና እንግሊዝኛው ላይ ያ ነው። እሷ ነጭ ነች። የዛሬ 40 ዓመት ዩኒቨርሲቲ ታስተምራለች። እና ትጠራኝና ጠይቀኛለች ጥያቄዎች። ታሪኬን ሰምታ ቢሊ ሆሊዴ የምትባል ዘፋኝ ነች። ይሄን ነገር God bless a child who got his own ሰጠችኝ። ይሄንን አልበም ምንድነው አልበም ሸክላ የሚባል እኔ ደግሞ ይሄን ሰምቼው አላቅ፣ ዘፈኑን ትርጉሙን አላወቅኩም። ምንድነው ብዬ ስጠይቃት ይሄ አንተ ነህ አለችኝ። አሁን መጽሐፌን ስጽፈው የእሷ አስተሳሰብ መጣብኝ። ማለት እግዚአብሔር የሚሰጠው ለልጁ ከልጁ ሌላ ማንም የሌለው ትርጉሙ እንጃ አማርኛ የኔ ትክክል አይደለም። እና አንተ አርስቱን ያለምንም አልከው እንጂ ሁሉም ያለህ ልጅ ነህ። እውቀት እግዚአብሔር ከሰጠ ምን ትፈልጋለህ? ሶስተኛው መጽሐፍ የተስፋ ጭላንጭል ነው። ሁለተኛው መጽሐፍ በአይሮፕላን ስወጣ ወደ የመን ቀይ ባህር ስንሻገር ካሁን በኋላ አልኩኝ ሆፕ ኢን ስካይ እምነቴ ሁሉ በቃ አላማዬ ተስፋዬ ሁሉ አይሮፕላን ላይ ነበረ። እና ሆፕ ኢን ስካይ ብዬ አይሮፕላን ላይ ጽፍ ነበረ። ምንድነው በአማርኛ ፍለጋ አሉት። ፍለጋ ምንድነው? ማንነቴን ነው ፍለጋ ሄድኩት። ማለት አረብነቴን፣ ዘሬን፣ የአባቴን ፍለጋ እና ተስፋ ነው ይዤ ሄድኩት እንጂ ምንም ነገር ይዤ አልሄድኩም። ተስፋ ነው ሁሉ። አዎ ላይቀበሉ ይችላሉ እህቶቼ። እኔ ላይ አልደረሰም፣ ግን ሌላ ቦታ ላይ አንዳንድ ክልስ ቤተሰቦች የሄዱባቸው አጎቶቻቸው ብዙ አልተቀበሏቸውም ወይም አስፈረሟቸው የአያት ውርስ እንዳትጠይቅ ተብለ እና እኔ አውሮፕላን ላይ ሲሄድ ሆፕ ኢን ስካይ ማለት ተስፋ በተስፋ ነው የሄድኩት። የተስፋ ሰማይ ላይ ነው በቃ ተስፋዬን ያደረኩት። በቃ በሰማይ ላይ ሆኜ በቃ በተስፋ ነው የሄድኩት። የነጩ ሶስተኛው ማይ ሲልቨር ላይኒንግ ማለት በአማርኛ ዘፈን ነበረ። ሰማይ ደም መሰለ ሊነጋ ሌሊቱ የሚባል ቀይ ደመና የሚመስል ማት ጭንቅ ደርሶብኝ በህይወቴ ተታግዬ ነጭ አገር ሄጄ የእነሱን ትምህርት ተምሬ ደህና ስራ ሳገኝ የሚከፈት ነገር ቀኑ አለ አይደለም። እና ነጭ አልሆንኩም እኔ ግን ተቀየረ ህይወቴ። ምንድን ነው የሚባለው? ልክ ይሄ ደመናው እንደሚከፍተው አላለም። ልክ ጠዋት አድማስ ነው። ጠዋት አድማስ ቀን ነው፣ ጠዋት ማታ ነው። ጠዋትም ተከፈተልኝ።
አዎ አንድ ነገር ልንገርህ፣ ኪሎማንጃሮ ስወጣ የካናዳ ፍላግ ይዣለሁ፣ ባንዲራ። ታንዛናዊ ነው እንዴ ነግሬዋለሁ፣ አበሻ መወለዴን፣ ፓስፖርቴና ዘሬ አረብ መሆኑን ያውቃል። ታዲያ እንዴት ካናዳ ይዘህ ትመጣለህ አለኝ። የኢትዮጵያና የየመኑን የት ተውከው አለኝ። ስም አልኩት፣ አንደኛ አላገኘኋቸውም የእነሱን ባንዲራ፣ ሁለተኛ ኢትዮጵያዊ በሆን ኖሮ እዛው ቀርቼ ነበረ። አውሮፕላንም አያወጡህም፣ ቪዛም አይሰጡህም። የየመን ፓስፖርት ይዘህ የትም አትገባም፣ ሰበታም አትሄድም። ካናዳ እድሉ ሰጠኝ። ገብቶሃል አባባሌ? በሩን ከፈተልኝ። ግን ካናዳ ብልጥ አላረገኝም። ብልጠቴ የተፈጠረው እዚሁ እያለሁ ነው። ስሜቴን፣ መታገሌን፣ መፍጫጨሬን፣ ተስፋ ለመቁረጥ የተማርኩት እዚህ ነው። ካናዳ ስለገባሁ አይደለም። ካናዳ እንደውም ተዘጋጅቶ ያደገ ነው የወሰደኝ። ገብቶሃል አባባሌ? አሁን እኔ በስዬ መበላት የሚገባኝ እዚህ ነበረ። ሌላ ወጣትነቴንና እውቀቴን ነጭ ሀገር ነው የተጠቀመው። እቺ የተወለድኩባት አይደለችም። እና እነሱ ማለቴ ካናዳ በር ከፈተልኝ። የትም ሀገር አሁን በዓለም ላይ ፓስፖርት ስንት ሀገር በዓለም ላይ 210 ሀገሮች አሉ። በካናዳ ፓስፖርት ያለ ቪዛ ወደ 205 አገር ትገባለህ ያለ ቪዛ። ከአሜሪካ የሚሻል ፓስፖርት ነው። ምን ትፈልጋለህ ከዚህ በላይ? እግዚአብሔር የሰጠህ አይደለም? እውቀቱንም ሰጠህ፣ ተማርክ እና ማክበር አለብኝ ያችን ሀገር። አዎ እነሱ እንግዲህ መጀመሪያ ልጆቼ እኔን በደንብ አያውቁኝም ነበር። ይህ መጽሐፍ አስተዋወቀኝ ከልጆቼ ጋር እና ልጆቼ በጣም ነው ያዘኑት። አያውቁም ነበር ይሄ ሁሉ። አባታቸው ማን እንደሆነ አያውቁትም። አባታቸው የሚያውቁት ነው አጥኑ፣ ተማሩ፣ ነይ ኑሩጥ፣ እዚህ እንግባ፣ እዚህ። ምክንያቱም እንዲጨነቁ አልፈለኩም። ያሰብኩት እነኚህ ልጆች ሳይበላሹብኝ ደህና ደረጃ ላይ ድረሱ ብዬ እነሱ ላይ ነው ያተኮርኩት። አሁን መጽሐፎች ሲታተሙ ልጆች ሳያነቡት አይታተምም። ምክንያቱም ያያቷል። አዎ አንድ ነገር ልንገርህ፣ ወይዘሮ አበበች ናዝሬት የወሰዱ ታሪኩ ላይ ታየዋለህ። አንዳንድ ቀን ውሽማ ነው ምናምን ነገር አላቸው። ይመጣል ሹፌር የሚነዳ ጭነት መኪና፣ ውጣ ባላለው ከቤት እኔ ጠለጠላለሁ መኪና ላይ ደስ ብሎኛል። ይዘጋል በር። ግማሽ ሰዓት 40 ደቂቃ ጨርሶ ይሄዳል ሰውየው። ካደኩ በኋላ ምን እንደሰሩ አወኩኝ። መጽሐፌ ላይ እንደዚህ ብዬ ጻፍኩኝ። ልጄ ያነበበችው አንተ እኚህ ሴትዮ መንገድ ላይ አግኝተው አክስቴ አይደሉም አሳደሩ ቤትህ፣ አንድ ራት ሰጡ፣ ኖራቸውን ትጽፋለህ? ይሄ መውጣት አለበት አለች። እና ልጆቼ እንደዚህ እንግባባለን በዚህ ነገር። እና መጽሐፌ ልጆቼን አስተዋወቀኝ። መጽሐፌ እኔ እናቴ ጥላኛለች ብዬ ነበር የማስበው። ምንድን ነው ጥላኛለች ነው የሚባለው? አዎ ጠልታኛለች፣ አትፈልገኝም፣ አትጠይቅም ብዬ ነበረ። የእናቴ ልጅ ትልቁ አለኝ እናታችን እኮ ካንተ ሌላ ልጅ አላት አይመስላትም አለ። እኔ የመጀመሪያ ልጇ ነኝ፣ ለካ ታስታውሰኛለች አልኩ። እና የወለደች አትረሳህም። አዘንኩኝ ለእናቴ። እና ይሄ መጽሐፍ ታሪክ ብቻ ሳይሆን መድኃኒትም ሆነ ልጆቼ ጋርም አቀራረበኝ። እና አሁን ልጆቼ እንደዚህ ነው እንዲያደግኩ አናቅም ነበር አሉ። አይ ይሄ ነው እንግዲህ ያደግኩበት አልኳቸው። ትንሿ መጽሐፌን እያነበበችው ማታ ተኝቻለሁ እኮ እኔ ብር ብላ ትመጣና ትቀሰቅሰኛለች። ይሄ ደረስኩብሃል? አዎ ደርሶብኛል። እንዴት ሆነ ከዛ በኋላ ልኛል? ስሚ ልተኛ፣ ጠዋት እናወራለን። ሄደሽ ተኝ። ምክንያቱም የነበበችው አልቻለችም። አሁን አንተ አንብበው መጽሐፉንና ከሄድኩ በኋላ ታስታውሰኛለህ። ወደ ሀገሬ ስመለስ ብዙ ሰው አንድ ሴትዮ ነበረች አብራ የምትሰራ 22 ዓመት አብረን ሰርተናል። ይህ ሁሉ የት ነበር የተደበቀው አለች። እና ታያለ ውስጥ እና ስጽፍ ደግሞ እንትን አልጻፍኩም። እኔ እንደ ጸሐፊ አይደለሁም። አሳምሬ ይሄ
አሳምሬ አሽሞንሙዬ የለም። እኔ ያለውን የርግፍ ያረኩት ብዙ ነገር ስለ ሀገራችን የሚያሳፍር ስለኛ ውልድ ጊዜ የነበሩ ነውሮችን የኔንም ጥፋት ሁሉንም ፀሐይ ላይ አውጥቼዋለሁኝ እና አበራ ለማ ደስ የሚለው እኛ በህብረተሰብ ውስጥ ግልጽነት የለም። ብዙ ሰው ደህንነቱን አይናገርም። ምን እዛ አይደለሁም ምን ያው ትቼዋለሁ። ሁላችንም እኮ አለን የትናንትና ታሪክ አለን እኮ ሁላችንም። ግን የኔን የሚለየው ምንድነው እዛው አልቀረሁም። ምንድነው ጥሩ ተማርኩበት ልለወጥ አስቤ አይደለም እዚህ የደረስኩት። ከልጅነቴ ካሁን በኋላ የመን ሄዳለሁ፣ ከዛ በኋላ አሜሪካ ሄዳለሁ፣ ከዛ ካናዳ ሄጃለሁ ብዬ ሂሳብ አድርጌ አላውቅም። አጋጣሚ ናቸው ብዙዎቹ ነገሮች። ተቀበላቸው። ሁሉም ነገር በምን ይኸው መሰለ ሰው ህይወቱ ውስጥ ሁኔታዎች ህይወቱ ውስጥ ሲገቡ አንድ ነገር አስተምረው ነው የሚሄዱት። ምን ተማርኩበት ብቻ ብለህ አንዳንድ ሰው ደግሞ ከህይወቱ ሲወጣ ጥሩ ነው። ምክንያቱም መኖር መግባት የነበረባቸው ሰዎች ናቸው መጀመሪያውን። እና በህይወቴ ላይ የተማርኩት ያየሁት ነገር ቢኖር ምንድነው እንደው ዝም ብለን ነው የምንበሳጨው፣ የምንናደደው፣ የምንቀየመው፣ ምን የምንለው አናውቀውም ያ ሰው ምን እንዳለበት። እኛ በእኔ አስተሳሰብ አሁን አባቴን ተነስቼ መውቀስ፣ እናቴን መውቀስ፣ አስተማሪን መውቀስ፣ መንግስቱ ኃይለማርያም መውቀስ እኔ አላውቀውም፣ ግን አያስፈልግም። እና ከአጻጻፌ ላይ ማነው ስሙ ፍስሐ እና ሚካኤል ነው ሽፈር ሚካኤል ነው አይደል? በአማርኛ ማይክል ሚካኤል ሽፈራው የተናገረው አለ አድል መጽሐፍ ላይ ያላየሁት ነገር አለ። ክስና ቅያሜ የለም አለ። ቢንገላታ ምንም ቢል ክስ የለበትም፣ ቅያሜ የለበትም አለ። ያን ነው ማያሳየው የምፈልገው። ምክንያቱም እኔ አጎቴ እንዲሰደበኝ ብዬ የአጎቴ ልጆች የምጠላ ከሆነ የአጎቴ ልጆችና የኔ ልጆች ነገ ዘመዳሞች ናቸው። እንዴት አብረው ይኖራሉ? እና የሚቀጥለው ትውልድ ጥላቻና ቅራኔ ነው ቂም በቀል አይሆንም። ይህንን መጽሐፌ ላይ ታነባዋለሁ። ሶስቱንም ማንበብልን ከቻልክ ያ ሰውዬ መናገሩ ደስ አለኝ። ምክንያቱም ከሁሉ ነገር ላይ ምን ተማርኩኝ ብዬ ጥሩውን ነገር አያቸው ማልፈው እንጂ መጥፎ ላይ ተኩሬ የኔ ልጆች የአክስቴ ልጆች ጋር እንዲቀያየሙ አልፈልግም። ግን አስቀምጠዋለሁ እንዳለ ይሄ ሆኗል፣ ይሄ ሆኗል። ምክንያቱም ዘመኑ እንደዛ ነበር። እኔ ልጅ ሆኜ የተሳሳትኩን ነገር አለ፣ ግን አሁን እኛ አላረገውም። ካለፈ ተምረህበት ሄዳለህ ይቅርታ ተባብለህ እንጂ እንደ ገንፎ አታማስለውም። ሁሉ ጊዜ ገንፎ አላህ እዚህ ሀገር ይሰራል፣ ገንፎ ይሰራል። እንደ ገንፎ ታሸው ሙሉ ቀን ምን ይባላል በአረብኛ? الحكوك يسيل الدم። ምንም ባይኖርብህ ዝም ብለህ ካሸኸው ደም መፍሰሱ አይቀርም። አትሸው ዘውቶ እንግዲህ እንደ ሰው ሁሌ ምንድነው እንዲቀየር አንፈልግ ምንም ነገር። ጉልቻና ባህር ዛፍ ያየሃት የልጅነት እዛው እንድትሆን ነው የምትጠብቀው። ግን መንገድ ሲሰፋ መስበር አለበት። አደጋ ደርሶ ምንድነው ፍለድ ምንድነው ጎርፍ መጥቶ አገሩን አጥቦት ይሄዳል። አትቆጣጠረውም እና መቀየር አለብን። ግን የምንቀየረው ለጥሩ ነገር ቢሆን ደስ ይለኛል። እና የእንግሊዝኛ ጣቢያ ነው መሰለኝ ሽፈራው የሚባል ልጅ ኢንተርቪው አደረገ። እንዴት አየህ ኢትዮጵያን አለኝ። አልኩት፣ ነገርኩት በእንግሊዝኛ። አማርኛ ባላነብ ይሻለኝ ነበር አልኩት። ለምን አለኝ። በምሳሌ ነገርኩት። ግብጽ ውስጥ አንድ ጣሃ ሁሴን የሚባል አለ። እውር ነው እና ምን ይሉት በአረብኛ ጣሃ ሁሴን አልዓማ ሊነወር መስር ይባላል። እውሩ ለግብጽ ብርሃን ሰጠ። እውሩ ቋንቋችንና ክብር የሚል ሰው ነው። አማርኛ ሳያችሁ እዚህ ፎቅ ላይ ሜድና ሞል ቦንዡ ምናምን የሚባል ነገር ትጽፋላችሁ። ባላነበው ይሻለኛል። ምክንያቱም ቋንቋ እስካለህ ቀን መቁጠሪያ እስካለህ ድረስ
የሰው ስም ኮፒ ማድረግ የነጭ ሀገር አያስፈልግም። ያ ነው ትንሽ የተለወጠብኝም እና አንዷ ሴት ሂውማን ሄሬ አለችኝ። ሂውማን ሄሬ ምንድን ነው ላለሁ እንግሊዝኛ አታውቅም እንደ አሜሪካ አልኖርክም ምናምን። ሂውማን ሄሬ የሚባል እንግሊዝኛ የለም። ለካ የውሸት ጸጉር ለማለት ነው። ሄር ነው በእንግሊዝኛ። ሂውማን ሄሬ የሚባል ነገር አላውቅም። ዲነሬ ሱፕ ነው። ምንድን ነው ዲነሬ ሱፕ ነው? ለካ ራቴ መረቅ ነው ለማለት ነው። እና አማርኛም አልሆነም እንግሊዝኛም አልሆነም። ተወላግዶ መውደቅ ይሄ ትንሽ ቅር ይለኛል። ግን የድሮ ሰው ስለሆንኩ ይሆናል እኔ ይሄንን አልተስማማኝም። ምክንያቱም ዲነሬ ነው ሱፕ ነው ብትለው ለነጭ አይገባው። እንግሊዝኛ አይደለም አማርኛ አይደለም። እና እሱ ትንሽ መቀየሩ ያሳስበኛል፣ ያሳዝነኛል። አረብኛውን ወደው ለዚህ ነው አረቦች ሲናገሩ ሲጽፉ አይቀላቅሉም። ይሄ ቋንቋዬ ነው የኔ ነው መከበር አለበት። አማርኛ እንደዛ ቢያደርጉት ደስ ይለኛል። አማርኛ ይሁን ኦሮምኛ ይሁን ትግርኛ ተናገር፣ አታ ጉራማሌ አታርገው፣ የማይረባ ነገር አትጨምርበት። በቋንቋችን በሃይማኖታችን እናክብር ራሳችንን። ምክንያቱም እኔ ነጮቹ ሲጠይቁኝ ኢትዮጵያዊ ነኝ፣ ቋንቋ አላት፣ ባህል አላት፣ ከእናንተ ሁሉ አሮጌ አገር ነች፣ የድሮ አገር ነች ብዬ ኮራባታለሁ። እናንተ ግን እንደ ነጭ ስትሆኑብኝ ያሳፍር እና የስ መንገዱ መሰራት አለበት። እነኚህ ሻንቲ ሆም እንደሆነ አላውቅም በአማርኛ ሻንቲ ሆም ይሄ የሚፈራርሱ ቤቶች ታይላንድ እንደዛ ነበር፣ ብራዚል እንደዛ ነበር፣ ህንድ እንደዛ ነበር። እያፈራረሱ ይገነባሉ። መሆን አለበት እንጂ ይሄ ሰፈር ውስጥ የምታየው ሽታም ነው። አዎ ይሄ መቀየር አለበት እና እንደ ነጩ መሆን ከፈለግን ስነ ስርዓቱን፣ ንጽህናውን፣ ሕክምናውን፣ ትምህርቱን ኮፒ እናርጋቸው። ግን እዚህ ደሃ ሀገር ጸጉር እየቀጠርክ ራስህ ላይ እንደ ነጮቹ የማይሆን ኮፒ አንዳንዱ ሱሪ ሊወልቅ የደረሰ ልጅ ታውቃለህ። ይሄ ሱሪ መውለቁ ታሪክ አለው እኮ ነጮቹም ይሉናል። እዛ ገንዘብ ከፍለው የእኛን ባህል፣ የእኛን ቋንቋ፣ የእኛን ሙዚቃ በየአመቱ እንድናሳይ ያደርጋሉ በሀገራቸው። ህንዶች አሉ ምንድን ነው የምትሏቸው በአማርኛ ሬድ ኢንዲያን ነበር የሚባሉ። የእነሱ ቋንቋ እየጠፋ ስለነበረ አሁን እነሱን ቋንቋን ሊመልሱት እየሞከሩ ነው በራሳቸው እንዲኮሩ። ምክንያቱም ድሮ እንግሊዝኛ ካልተናገርክ እየተባለ ይቀጠቀጥ ነበረ። አሁን ግን እንግሊዝኛ የቢዝነስ ቋንቋ ነው። ለመኖሪያ፣ ለመፈራረሚያ፣ ለህጉ፣ ለምኑ ይጠቅማል። ግን ቤት ውስጥ የራስ ቋንቋ የምታስፋፋ ከሆነ በራስ በቋንቋ መከበር አለበት። የአንድ ቋንቋ ሌላኛው ቋንቋ ቅድም ነገርኩ። የሶማሌ ሙዚቃ ሱዳን ውስጥ የምትዘፈን አረብ ሀገር የምትዘፈን ማክበር ፈልጋለሁኝ። እንደዛ ነው መልእክቴ። እንግዲህ ከቻላችሁ መጽሐፉን አንብቡት። ነጭ ሀገር ውስጥ የኔ መጽሐፍ ኤሌመንተሪ ስኩል ምንድን ነው በአማርኛ ጁኒየር ሃይ ምንድን ነው እስከ 8ኛ የመጀመሪያው መጽሐፌን ከ6 እስከ 8ኛ ክፍል ላሉ ተማሪዎች ሳፕሊመንት እንዲሆን ያደረጉት ማለት ልጆቹ ይማሩበታል ከዚህ ልጅ ብለው እና መጽሐፉን ካነበባችሁት ዱባ ቻሪቲ የሚባለው የተለያዩ ቻሪቲ በጎ አድራጎት ነው። መጽሐፉ ቢነበብ ቢሸጥ ደሃ ልጅ ይጠቀምበት። መልእክት ይሄ ብቻ ነው እና እኔ መጽሐፍ ልሸጥ አልመጣሁም፣ ነጋዴም አይደለሁም፣ ገንዘብም ሰብስቤ አልሄድም። አሳትሜ ያየው እዛ ፎቅ ያየው 1000 መጽሐፍ ጥየው ነው የምሄደው። አዎ ያንን ብታረጉ መልእክቴ እሱ ነው እንጂ እኔ ገንዘብ አትላኩልኝ፣ ትርፍ ይሄ አመጣት በሉኝ። በመጽሐፉ የሚሸጥ ከሆነ የሚጠቅም ከሆነ መማሪያ አድርጉት። ይሄ ነው መልእክቴ። ትልቅ አይደለም ይሄ። እስኪ ነው ወዳጄ